ግን ማለት ጠበቃ ስለሆንሽ አንድ ጥያቄ ልጠይቅሽ እና ማለት ያው ከሕክምና ሪሌትድ የሆነ ነገር ሳይሆን ኤቲካል እና የሆናላ ኮንሰርን የሚያደርግሽ ነገር ከሆነ ላይ ካላ ብዬ አስቤ ነው። የሆነ ያጋጠመኝ ነገር ነው አሁን በቅርቡ እና አይሲዩ ያው አይሲዩ ማለት ጽኑ ህሙማን ክፍል ነው። የኒዮናታል ጽኑ ህሙማን ክፍል የጨቅላ ህጻናት የጽኑ ህሙማን ክፍል የሚባል ቦታ በምሰራበት ወቅት እንደ አጋጣሚ አንድ ህጻን ልጅ ይመጣል እና ምርመራው ሲደረግ ኖርማሊ ህጻን ልጁ ላይ የኤች አይቪ በሽተኛ ነው ሆኖ ነው የተገኘው። ማለት የእናትየዋ ኦልሬዲ ፖዚቲቭ ነበርና ከዛ ማለት ያው ወደ ልጁ እንዳይተላለፍ ደግሞ መውሰድ የነበረበት ሜዲኬሽን ምናምን ነበረ። ከእናትየው ወደ ልጁ እንዳይተላለፍ ኦልሬዲ ላይክ ልጁ በማህፀን ውስጥ እያለ ላይ ካልተጠቃ መድኃኒት የሚወስደው ነገር አለ እና እሱን በምናዝበት ወቅት እናትየዋ መታ አስጠራችኝ እና አዋራት ነገር እና ምንድነው ያለችኝ? አም ሶሪ ላይክ ይህን ነገር ዲስክሎዝ ስላደረኩኝ ላይክ ጀስት ማወቅ ስላለብኝ ነው። ይህን ሌጋል ተርምስ ምንድን ነው ማድረግ ያለብኝ የሚለውን ነገር ማወቅ ስላለብኝ ነው። እና ግን ምንድነው ኢሹስ አባትየው አያውቅም እና እንዳትነግረው አለችኝ። እንዳትነግረው አባትየው ስላለብኝ ኬዝ አያውቅም እና በተቻለ መጠን ለልጄ ሜዲኬሽኑን ምናምን በምታዝበት ሰዓት እኔን እያስጠራህ ምናምን ነገር እንትን አድርግ ምናምን ነገር አለችኝ። እና ምን ትያለሽ እስቲ? የሆነ ሌጋል ፐርስፔክቲቭ ያለሽ ኖርማሊ እንትን ምንድን ነው? ኦኬ እንዴት መሰለህ፣ አንዳንድ ጉዳዮች የሚታዩት ኤቲካል ነው። መጀመሪያ በእናንተ ሙያ እንደዚህ አይነት ነገሮች ሲፈጠሩ ምን ይላል የአንድ ያው ሐኪም ምን እንደሆነ ሕክምና ታውቂያለሽ? ባለሙያ ላይክ እንደዚህ አይነት ነገሮች ሲፈጠር መናገር አለባችሁ ወይስ አስማች የለባችሁ የሚለው ነገር ጠያቂ ማለት ለመሆን እኛ ነው ግዴታ ነው። አም ሶሪ ስላቋረጥኩሽ ይቅርታ። ማለት ኦኬ ያው እንትን የሚለው ነገር አርጉ የሚለው ነገር አስማች አስ ፖስብል የፔሸንቱን እንትን ኮንፊደንሻሊቲ መጠበቅ አለብን። እሱ ሩሉ ነው። ገብቶሻል? ላይክ አስማች አስ ፖስብል የታካሚን አይደንቲቲም ሆነ የህክምና ውጤትም ሆነ ኤኒቲንግ ለማንም ሰው ዲስክሎዝ ማድረግ አንችልም። አንለስ ኤንድ አዘርዋይስ ሌላ ሰው ትሬት በሚሆንበት መንገድ ማለት ነው። ምን አለ አለ አይደለ መሰለህ፣ ይቅርታ ራሱ አድርግና ለምሳሌ ጠበቃ አንድ እንትኑ ክላይንቱ በፊት ላደረገው ነገሮች ለምሳሌ ወንጀሎች በአጠቃላይ ለሚነገረው ነገር በአጠቃላይ ሲኪዩር መሆን አለበት። መናገር የለበትም። ያንን ነገር መጠበቅ አለበት በሚስጥራዊነት። ኤቲክሱ ያ ነው የሚለው ነገር ግን ኔክስት ላይ በቀጣይነት እንዲያደርጋለው ለምሳሌ የሆነ ሰው ገላለው ማማን ብሎ ቢያማክረው ማስቆም አለበት። ማስቆም ካልቻለ ለህግ አካል ማሳወቅ አለበት ነው የሚለው። ትክክል። ስለዚህ እኔ የምልህ ከዛ አንጻር ለምሳሌ አሁን አንተ ልክ ነህ፣ እንትኗን ትሪት ማለት ካለብህ ሚስጥሯ በጠበቅ ብቻ አለብን። ነገር ግን ይሄ ነገር በቀጣይነት ያን ሰው የሚጎዳ ከሆነ ባለቤቷን የሚጎዳ ከሆነ ለምሳሌ አሁን ባለቤቷ ንጹህ ሆኖ ይህን ነገር ደብቃ ቢሆን በቀጣይነት አላደል ለእሱን ማዳን እየቻልክ እንዳይድን እያደረግከው ነው ያለኸው ማለት ነው። ኤግዛክትሊ። እና እሱን አሁን ደሊማ አሁን ገብቶሻል አይደለ? የሆነ እሱ ፕሮፐር ካወቀ የሆነ አሁን ችግሩ የተቀመጠ ነገር የለም። እና አሁን የለም ለምሳሌ ይህን ነገር አውቄ እኔ አሁን ለባልየው ዲስክሎዝ ባረግ ለባልየው ይሄን ኬዝ ኖርማሊ ብነግረው ቆይ እዚህ ጋር ልግባ መሀል ላይ። እኔ አሁን ማህፀንና ጋይኒኮሎጂስት ነኝ። እዚህ ጋር ልግባ፣ ይቅርታ። አሃ፣ እሺ ናርዬ እሺ በጣም በቃ ፐርፌክትሊ ነው ያስቀመጥሽው። ፐርፌክትሊ ነው ያስቀመጥሽው። ምንድነው የሚለው ህጉ? ኤስቲአይ ሴክሹዋሊ ትራንስሚትድ ዲዚዝ አይደለም ኤች አይቪ። አባላዘር በተቻለ መጠን የስኪል ምንድነው ስኪል የባለሙያው ስኪል የሚለካው ለፓርትነር ደሊቨር ቴራፒ ይባላል። ለፓርትነር ደሊቨር ቴራፒ ማለት በተቻለ መጠን ያው ሴክሹዋል ፓርትነሩ ትሪት መደረግ አለበት። ማሳመን መቻል አለብህ። ግን ደግሞ የማወቅ መብት አለው። በተለይ ኤች አይቪ እና እነዚህ ዴድሊ ዲዝ ሄፓታይተስ እንደዚህ ከሆነ በሰላም እንዲሆን ትሞክራለህ። በሰላም ማለት ካውንስል ታደርጋለህ። ምን ታደርጋለህ? ትሞክራለህ። አይ ባሌ እንዳያውቅ አልፈልግም ምናምን አይሉም። ብዙ ጊዜ ያነጋገር ሁሉ ነገር ትሪትመንት እና አፕሮች ጥሩ ከሆነ እንደዛ ካልሆነ ግን ወንጀል ነው የሚሆነው። ምንድነው ኤች አይቪ እንትን አድርገህ የምትቃወም ከሆነ ሴቷ በተለይ ወይም ደግሞ ወንዱም ሊመጣ ይችላል። አንዳቸው ይመጣሉ እና እሱን የማሳመን ኢቲካል እንትን አለው። በጣም ከባድ የሆነ የስራ ኃላፊነት አለና ናሪም ዱሉም ስለተናገርክ ነው እንጂ አሁን ኤች አይቪን ደብቃ ወደ ቤቷ መሄድ ምናምን ይሄ አይቻልም። በነገር ያስጠይቃል። አይሆንም። በተቻለ መጠን በሰላም እንዲሆን
መሞከር ያለበት። በሰላም ማለት ምንድነው? የባለቤትሽ ማወቅ አለበት፣ ባለቤትሽ መመርመር አለበት። እርጉዝ ከሆነችም እንደዚሁ በሚካሄድ ፕሮቶኮል አለ፣ ልጆች ካሉም የሚካሄድ ፕሮቶኮል አለና እንጂ የግድ የእሷ መብትን ለማክበር በቃ ደብቅልኝ ስላለች ፕራይቬሲ ተብሎ የሌላ ሰውን ሕይወት የሚያጋልጥ ነገር ከሆነ የሚወሰዱ እርምጃዎች የባለሙያውን የህግ ባለሙያም ሊሆን ምንም ይሆናልና እንትን ነው ይፈታተናል። በጣም ማስታውሰው በፊት ሜቢ ካስታወስ ዶክተር ታሬ የአርኤምፒ በፊት ስንፈተን የሆነች ኮራድ መሪ የምትል የሆነች ሜዲካል ኢቲክስ መጽሐፍ እንደዛ ስናነብ ስለነበር የዛን ጊዜ የሆነ ስለ ዲስክሎዥር ስለ ኤች አይቪ ስለ ሴክሹዋሊ ትራንስሚትድ ዲዚዞች የኮራድ መሪ የመሪ መጽሐፍ ላይ ሜቢ እሷ በመጀመሪያው ቪዚት ከተገኘባት ከታወቀ ኢቨን እስካሁን ራሱ በክትትል ውስጥ ራሱ ሆነ እንዴት ባልየው እንዳላወቀ ራሱ ገርሞኛል። ሜቢ ስትወልድ ጤና ጣቢያ ወይም ሆስፒታል ወልዳ የዛን ጊዜ ተመርምራ ፖዚቲቭ እንደሆነች ካወቀች አላውቅም እንጂ ከዛ በፊት ያለው በእርግዝና ክትትል ወቅት ሜቢ ፖዚቲቭ ሆና መጀመሪያ ኢፈርት የሚደረገው ሜቢ ከማስታውሰው ነው እሷ ዲስክሎዝ እንድታደርገው ለባልየው ሐኪሙ አይደለም መጀመሪያ ከሬጅ የሚኖረው ዲስክሎዥር ማድረግ ካልቻለች ደግሞ ዘ ኔክስት ፐርሰን ከእሷ ጋር ተማክረው ነግረሽዋል ወይ አልነገርሽም በሚለው ግን አዘ ኤንድ ኦፍ ዘ ዴይ ኤቭሪ ኢቲክስም ቢሆን ኢን ዘ ኬር ኦፍ ዘ ቻይልድ ነው ይሄዳል ብዬ የማስበው። የመጨረሻው ተጠቃሚ መሆን ያለበት ኬር ኦፍ ዘ ቻይልድ በራሱ ዲሳይድ ማድረግ የማይችል ልጅ ነው ብዬ አስባለሁ። ስለዚህ የመጨረሻው ወሳኝ የሚሆነው ዘ ስቴት የሚል ነገር ነው የሚያነበብኩት። ዘ ስቴት ወይም ደግሞ እዛ ውስጥ በሆስፒታል ቦርድ በሆስፒታል ሌጋል ግራውንድ ያላቸው በዛ ደረጃ ያሉ ሰዎች ይወስናሉ ብዬ አምናለሁ። ሱሌማን ቢያወራ ደስ ይለኛል። እንደምን አመሻችሁ ሱሌ ዌልካም፣ እንኳን ደህና መጣ። ፕላን እያደረግን ነበረ በእርግጥ ከዛ በፊት መገናኘታችን ደስ ይላል። ያው የተወሰነ ሰምተሃል ብዬ አስባለሁ እና የተወያየን ያለውን በጣም ጥሩ። ስለዚህ ድሉ ልስጥህ። ሰሞኑን ኢንቪቴሽኖችንም ስትልክልኝ ነበር እያየው ነበረ። ያለመመቻቸት ነገር ሆኖ ሁላችሁም እንደምን አመቻችሁ ብያለሁ። የኮንፊደንሻሊቲ ላይ እየተወያያችሁ እንደሆነ የተረዳሁት ያው ዌን ቱ ዲስክሎዝ ዌን ኖት ቱ ዲስክሎዝ በሚሉት አጀንዳዎች ላይ ይመስለኛል። በመርህ ደረጃ ይሄ ኮንፊደንሻሊቲ እንደ አሁን እኔ በግሌ ባየሁት ደረጃ እንግዲህ አሁን እኔ ጤና ባለሙያዎች ዘንድ የማየው ግንዛቤና ምናልባት ሌጋሊ ደግሞ ሊኖር ይገባል ብዬ የማስበው ግንዛቤ ላይ ልዩነቶች እንዳሉ የምገነዘበው ነገር አለ። ሌጋሊ ስፒኪንግ ኮንፊደንሻሊቲ ኖርማሊ አላማው ጀነሬሽንስ ኦፍ ራይት የሚባል ነገር አለ በህግ ላይ። ጀነሬሽንስ ኦፍ ራይት ስንል ኖርማሊ በመርህ ደረጃ ህግጋቶች የራሳቸው የሆነ ሌቭል ኦፍ ኢምፖርተንሳቸው የተቀመጠ አለ። በዛ ያ ነው ጀነሬሽንስ ኦፍ ራይት ብለን የምናስቀምጠው። ፈርስት ጀነሬሽን ራይት የሚባሉ አሉ። እነኛውን ለምሳሌ ራይት ቱ ላይፍ፣ ፍሪደም ኦፍ ሙቭመንት ሊሆን ይችላል፣ ወይ ደግሞ ፍሪደም ኦፍ ማለት በቃ እንደ ሰው ሆኖ እንደ ሰው የመቆጠር መብቶች የምንላቸው የመብላት መብት፣ ራይት ቱ ፉድ ምናምን እነኚህ ፈርስት ጀነሬሽን ራይት ይባላሉ። ፈርስት ጀነሬሽን ራይቶች ኖርማሊ በቃ የሰዎችን በህይወት የመኖር መብት ይጠብቃሉ ተብሎ የሚታሰቡና ያው ከሱ ጋር እህት ኩባንያ የሆኑ አስተሳሰቦች ናቸው። ከዛ ሰከንድ ጀነሬሽን ራይት አለ፣ የመመረጥ ምናምን እሱ ሲደላ ነው። አሁን የመሰብሰብ መብት፣ የማውራት መብት ምናምን፣ ፍሪደም ኦፍ ስፒች፣ እነኚህ ነገሮች ያው ኢኮኖሚክ ራይቶች ምናምን የሚባሉት እነኚህ ነገሮች ሲደሉ ሲሞላና ሰዎች በህይወት ሲኖሩ ነው ራይት ቱ ኢዱኬሽን ምናምን የምንላቸው ነገሮች ማለት ነው። ከዛ ሰርድ ጀኔሬሽን ራይት ደግሞ ይባላል። ሰርድ ጀኔሬሽን ራይት እንግዲህ በተለያየ መልኩ እነኚህ የመደራጀት መብቶች ምናምን ዩኔሚት አሁን በሙያ ማህበር የምትደራጁት ለምሳሌ ሰርድ ጀኔሬሽን ራይት እነኚህ በዚህ መልኩ ፎርዝ ፊፍዝ ጀኔሬሽን ኦፍ ራይት እየተባለ ወደታች ይቀጥላል። እነኛውን ፎርዝ እና ፊፍዝ ጀኔሬሽን ራይት ላይ የሚባታው ራይት ቱ ኢንተርኔት ምናምን፣ ክሊን ኢንቫይሮንመንት ላይ መኖር መብቶች ወዘተ እነኚህ ኤልጂቢቲ እዛ ውስጥ ከተውታል። ኤኒዌይ ግን በመርህ ደረጃ ራይቱ አሁን ኮንፊደንሻሊቲ የትኛው ጀኔሬሽን ኦፍ ራይት ውስጥ ይወድቃል ነው። ኮንፊደንሻሊቲ ኖርማሊ የሰዎችን በህይወት የመኖር መብትን በቀጥታ ኢንሄንስ ያደርጋል ተብሎ አይታሰብም። ኦፍኮርስ የሰዎችን ኳሊቲ ኦፍ ላይፍ ግን ኢምፕሩቭ ሊያደርግ ይችላል። ሰዎች ሚስጥራቸው ስለጠበቀ ኳሊቲ ኦፍ ላይፋቸው ከፍ ሊል ይችላል። ስለዚህ ምናልባት ሜይ ቢ አይ ሰከንድ ጀኔሬሽን ራይት ራይት ቱ ፕራይቬሲ ወይም ደግሞ ሰርድ ጀኔሬሽን ራይት ኖርማሊ አሁን ራይት ቱ ፕራይቬሲ በህጉ ላይ ሰከንድ ጀኔሬሽን ራይት የምንለው ነው። ያው ሚስጥረኝነት የሚጠበቀው በህይወት የመኖር መብት ከተጠበቀ በኋላ ነው። ሌትስ አስዩም
we have አንድ HIV ፖዚቲቭ የሆነ ታካሚ ያለን ብለን እንነሳ ወይም ደግሞ ቅድም ስትሉት እንደነበረው ሴክሹዋሊ ትራንስሚትድ ዲዚዝ ያላት አንድ ፔሸንት አለች ብለን እንነሳ somehow still let's focus on the HIV part ወይም ደግሞ አንድ TB ኪለር የሆነ ነገር እናስብ እስቲ ለጊዜው ድራስቲክ የሆነ ህመምን ማሰቡ ተገቢ ይሆናል ብዬ ስለማስብ ለዚህኛው ምሳሌ ከዚህ አሁን the other partner which is normally legally wife ብለን የምናስበው ወይ husband ብለን የምናስበው ይሄንን ገበና ለሚስቴ አትንገርብኝ ቢል he is talking about second generation right ስለ right to privacy ነው እያወራ ያለው ለዛኛው ሰው በካውንተር ፓርት ላይ ላለው ሰው first generation right እኮ ነው በህይወት የመኖር መብቱ ነው ለዛኛው ለምን medically speaking ኢንፌክትድ ከሆነው ሰው ኢንፌክትድ ያልሆነው ሰው የተሻለ ላይፍ ኤክስፔክተንሲ ያለው ተብሎ ይታሰባል ስለዚህ እነኛውን በኢንፌክትድ በሆኑ ህመሞች ያለ መጠቃት መብት በራሱ ፈርስት ጀነሬሽን ራይት ነው በክሪሚናል ኮድ ውስጥ ነው ዲል የተደረገው ስለዚህ ሰዎች ሆም ብለው ተላላፊ የሆነን ሌሎችን ሊገድል የሚችል አደገኛ የሆነን በሽታ ማስተላለፍ የሚገድልና የማይገድል ብላችሁ ለዩት ኖርማሊ በተለይ እነኚህ የሚገድሉት ላይ ክሪሚናል ሎውም በጣም ሲሪየስ ነው ስለዚህ ያንን ሆም ብሎ ለሌላኛው ወገን ያስተላለፈ ሰው በራሱ ህጉ ወንጀል ነው ብሎ አስቀምጦታል ሆም ብሎ ተላላፊ በሽታ እንዳለበት እያወቀ ይህንኑ ተላላፊ የሆነን በሽታ ለሌላው ሰው ማቴ ለህዝቡ እንግዲህ አሁን ህዝብ ሲባል አልቲሜትሊ ወጥቶ መርካቶ ላይም ደግሞ ሜክሲኮ ላይ ቆሞ ሰዎችን ሲያውቅ ወይ አሩኖ ጎንደር ጅማ ላይ የሆነ ህዝብ የተሰበሰበበት ቦታ ላይ ተገኝቶ ሲበጠብጠን ወይም ደግሞ በሽታውን ሲያስተላልፍ ማለት አይደለም ሚስትም የህዝብ አካል ነች ልጆችም የህዝብ አካል ናቸው ኮሊጎች ስራ ባልደረቦች የህዝብ አካል ናቸው ስለዚህ ፐብሊክ ኢንተረስቱ ቫዮሌት እንደተደረገ አስዩም ይደረጋል ስለዚህ አሁን መጀመሪያውኑ ታካሚው እንደ ታካሚ ይሄንን ነገር አትናገርብኝ ስለው he is talking about right to privacy አዱን ማለት እንግዲህ የግል ገበና ይጠበቅልኝ ነው ኮንፊደንሻሊቲ ጉዳይ ነው ያነሳ ያለው ይሄ ኮንፊደንሻሊቲ ደግሞ ለሌላኛው ሰው ራይት ቱ ላይፍ ይሆናል በህይወት የመኖር መብትን የመጣስና ያለመጣስ ጉዳይ ይሆናል ስለዚህ ራይት ቱ ላይፍ እና ራይት ቱ ፕራይቬሲ ከተገናኘ በጀነሬሽኑ መሰረት ነው የምንሄደው ማለት ነው ፈርስት ጀነሬሽን ራይት ለምሳሌ ሰከንድ ጀነሬሽን ራይቶች ፈርስት ጀነሬሽን ራይትን መጣስ አይችሉም እነኚህ ለምን ፈርስት ጀነሬሽን ራይቶች ኦልሞስት አብሶሉት ናቸው በቃ ማለት ኤክሰፕሽናሊ በጁዲሻሪ ኢንተርቬንሽን ካልሆነ በስተቀር የሰው ልጅ ህይወት ሊወሰድ አይችልም ፈርስት ጀነሬሽን ራይቶች በጣም ሲሪየስ ናቸው ስለዚህ ሰዎችን የትምህርት መብታቸውን ለመጠበቅ ሰርድ ጀነሬሽን ራይት ወይ ኮንፊደንሻሊቲ ለመጠበቅ ሰከንድ ጀነሬሽን ራይት የመመረጥ መብታቸውን ለመጠበቅ ወይ የመደራጀት መብታቸውን ለመጠበቅ ወይ የኢንተርኔት መብታቸውን ለመጠበቅ ወይ ደግሞ አክሰስ ቱ ኢንተርኔት ዋትኤቨር ለመጠበቅ ብለን ይሄን ፈርስት ጀነሬሽን ራይትን መጣስ አንችልም እንዴ በቃ ታስቀምጣታለህ ለታካሚው ወይም ለታካሚው ልታስረዳቸው ትሞክራለህ with the best language possible ይሄ ነገር እንዲህ ነው so your partner should know ማወቁ በዚህ መልኩ ይጠቅምሻል ስለዚህ እኔ ደግሞ ሌጋሊ በእንደዚህ አይነት መልኩ ኦብሊጅድ ሆናለሁ ይሄን ነገር ለማስረዳት ስለዚህ are you ready ባለቤትሽን ወይም ደግሞ ባለቤትህን አስገብቼ እዚህ በነገራችሁ አንድ ላይ ካውንስል ባረጋችሁ እሱም ቢያውቀው አይ ኖ ይሄ ነገር አትናገርብኝ እኔ ዲዩኬር ሰጣ አረ እኔ ነው እንዴ ያ ሰው ለምንድነው ነው የሚለው ማቴ can you assume the intent እዛ ጋር አሁን ማቴ እዚህ ሰው ኢንተንት መልካም ነው ተብሎ ማሰብ ይቻላል ወይ ለምንም ቢያለ መጀመሪያው ለምን አይነገርብኝ አለ so ማቴ there is an intent to harm ማለት እኮ ነው so ማቴ one way ያ ሰው ሊጠነቀቅ ይችላል ብለን እናስብ እንችላለን ግን there is still ግን a room for that patient to abuse that information ስለዚህ ይሄ ሰው የሌላኛውን ሰው right to know something that could harm him criminal law ላይ ተቀመጠን ጉዳይ እየጣሰ ነው ማለት ጤና ባለሙያው ስለዚህ ይኸውልሽ እኔ ወይም ደግሞ እንግዲህ ወንድም ከሆነ whatever with all the best languages ላስረዳሽ ጥቅሙን ልነግርሽ ሞክሬያለሁ ወይም ልነግርሽ ሞክሬያለሁ so you are not adhering ስለዚህ እኔ ግን obliged ሆናለሁ ይሄን ነገር ለመናገር ካልሆነ ግን እንደው እኔ አውል ሪፖርት to the authorities ለምሳሌ ባለዛ ላይ ኖር ይችላል ለምሳሌ ሚስት ምዛባት ኖር ለምሳሌ በህክምና ሂደትና ፕሮሰስ ላይ አይ የዚህን ታካሚ ጉዳይ ለኦቶሪቲዎች ሪፖርት ማድረግ አለብኝ ብሎ ሁላ የመሄድ ሌጋል ኦብሊጌሽን አለበት ጤና ባለሙያው in case even the partners are not there in the ህክምናው ሲሰጥ ፊዚካሊ እዛ እንኳን ባይሆኑ በዚህ ነገር ሃርምድ የሚሆኑ ለምሳሌ ቲቪ ላይ ለምሳሌ አሁን መልቲ ድራግ ሬዚስታንት የሆነ ቲቪ ያለበት ታካሚ ሰራተኛ መሆኑን ካወቀ ኢትዮጵያ አየር መንገድ ላይ ለምሳሌ ወይ አሁን ብቻ somewhere የሆነ ህዝብ ፋብሪካ ውስጥ የትም ቦታ ላይ ሰራተኛ መሆኑን ካወቀ እና ይሄ ሰው ለመድኃኒት አወሳሰድ ስርዓቱ አድሄሪ ያደረገ አለመሆኑንም ካየ ያንን እኮ ለኦቶሪቲዎች ሪፖርት የማድረግ ሌጋል ኦብሊጌሽንም አለባችሁ እናንተ ላይና ያው ኮንፊደንሻሊቲ በመርህ ደረጃ የታካሚውን ኢንተረስት ለመጠበቅ ፕሮሞት የተደረገ የተቀመጠ ሐሳብ ነው ኮንፊደንሻሊቲ ግን at the same time ሲቀመጥ ፐብሊክ ኢንተረስትንም ከግምት አስገብቶ ነው
ህዝቡ ኖርማሊ ሁሌም እንደ ህዝብ ጥቅሙ ሊጠበቅለት ይገባል። ስለዚህ ለታካሚው ኮንፊደንሻሊቲ መርህን ስጠብቅለት አይ ማይት ኮምፕሮማይዝ ዘ ፐብሊክ ኢንተረስት የሚለውን ነገር ጤና ባለሙያው በአእምሮ ውስጥ ታሳቢ ካደረገ ይሄ ነገር ዲስክሎዝ መደረግ አለበት ማለት ነው። አልቲሜትሊ ያው ይሄ ሂውማን ራይት ቤዝድ አፕሮች ቱ ኮንፊደንሻሊቲ የሚል መጥቶ ኤችአይቪንም ጠብቁት፣ እርግዝናንም ደብቁት፣ ምኑንም ደብቁት ኖርማሊ ፕራክቲካሊ የነኛ ነገሮች የሂውማን ራይት ቤዝድ ተብለውን በደብሊውኤችኦ በኩል የመጡ ስታንዳርዶች እንደ ስታንዳርድ በራሳቸው አርthey ፕሮሞቲንግ ኖርማሊ አሁን ማህበረሰቡ ውስጥ ሰላምን ፕሮሞት እያደረጉ ነው ወይ ማለት ጤንነትን ፕሮሞት እያደረጉ ነው ወይ ውጤታቸው ምንድን ነው የሚለውም ነገር አይ ቲንክ እኔ ቆም ብለን እንደ ራሳችን ማየት አለብን ይመስለኛል። ለምን አልቲሜትሊ እንደ ማህበረሰብ እኛ የተጫነብን አሳሰብ ብቻ ልንከተል አንችልም። ምኑ ጋር ነው ሰዎች ኮንፊደንሻል መሆን ያለብንና ምኑ ጋር ነው መሆን ያለብን? እስቲ ለምሳሌ አሁን እዚህ ጋር 1920 ምናምን ሰዎች ትታዩኛላችሁ። እስቲ አንድ የ14 ዓመት ልጃችሁ በሆነ አጋጣሚ አርግዛ ጋይናኮሎጂስት ሰው ኦፍ ኮርስ ቅድም ሲያወራ ስለሰማሁኝ አርግዛ ጤና ባለሙያ ጋር ሄዳ ያለናንተ እውቅና ያለናንተ ኖውሃው አቦርሽን ፕሮሲጀር ወዘተ ተሰርቶላት ምናምን ህይወት ቢቀጥል ዳዛት ሜክ ዩ ኮምፎርታብል ወይስ እንደው አውቃችሁ እሷ ምንድነው ወደዚህ ነገር ውስጥ እንድትገባ ያደረጋት? ለምንድነው እሱ የችግር የተከሰተው? ማን ነው እንደዚህ ያደረጋት የሚለውን ተከታትላችሁ የልጃችሁን ፎሎ አፕም አስተካክላችሁ ካሁን በኋላ ትምህርት ቤት ውሎ መቀየር ካለበት ኮንሲደር አድርጋችሁ ከዛ በኋላ ፎር ዘ ቤትመንት ኦፍ ሄር ላይፍ ነው መልፋት የምትፈልጉት ወይስ ያለናንተ እውቅና እኔ የሆነ ጥግ ላይ ይዤ አክሜ ኮንፊደንሻሊቲ በሚል መርህ ለቤተሰብም ሳልናገር ሳላሳውቅ ህክምናውን ባስኬድ ይሻላችኋል? እኔ you don't have to respond to this ለምን እኔም ልጅ አለኝ እናንተም ልጆች አላችሁ you can feel it ያላገባችሁ እህት አላችሁ እናት አላችሁ ሶ አልቲሜትሊ እንደ ማህበረሰብ ያው በራስ ላይ እንዲደረግ የማትፈልገው ነገር በሌላ ላይ ማታደርግ ስለሆነ አሁን እነኚህን መርሆች አሁን ለምሳሌ ከአቦርሽን ጋር በተያያዘ በምን መልኩ ጤና ባለሙያው አይምሮ ማቴ እስቲ በእኛ ልጆች ላይ ቢሆን የኔ ልጅ አቦርት ታደርጋለህ ግን ያንተ ልጆች ሲሆኑ ግን እንደዛ እንዲሆን እኮ አትፈልግም አንተ ፐርሰናሊ እንደ ጤና ባለሙያ እናንተ አትፈልጉትም ፎር ሹር። ስለዚህ ይሄ ማቴ ህገ ህሊና የሚባለው ነገር አለ አሁን በህገ ህሊና ብንመራ አቦርሽን under the age of 18 በቃ ሆኖ በቃ ማይኖሪቲ አለመብሰል በግልጽ በሚታይባት ልጅ ላይ 5 4 3 2 አቦርሽን ሂስትሪ ያላቸው እኮ ተማሪዎች ገጥመውናል። እኔም በስራ አጋጣሚ አይቻቸዋለሁ እነኚህን ስቶሪዎች። ለምን ቤተሰቦቻችሁ ስለማያውቁ በቃ ሰንበዲ በሆነ ጥግ ላይ ሰርቪሱን እየሰጣቸው ስለሆነ ደግሞ በኮንፊደንሻሊቲ ስለሚጠለል አያችሁ። ስለዚህ ኮንፊደንሻሊቲ በውጤት ደረጃ ላይ ማህበረሰብን የውስጥ ለውስጥ እሴት የሚሸረሽር መሆን የለበትም የሚል አቋም አለኝ። የቤተሰቦች በልጆቻቸው ላይ ያላቸውንም ስልጣን ማሳጣት የለበትም። ኮንፊደንሻሊቲ ማን ነው መጥቶ በልጄ ላይ ያለን ስልጣን የሚቀማኝ? who is confidentiality by the way ማን የታባቱ ነው ከኔ ጋር ልጄን አሳደገልኝ እንዴ መጥቶ እኔ ልጄን የማሳደግ መብት ልጄን እኮ የመምከር የመገሰጽ የመከታተል በእርግጥ ልጄን ሀርም የማድረግ በደረሰባት ነገር የመጉዳት ነገር ውስጥ ኢንቮልቭ ማድረግ የለብኝም። ግን እንደ ማህበረሰብ ግን ይህንን የኮንፊደንሻሊቲ ቫልዩዎች አንዳንድ ቦታዎች ላይ በጤና ባለሙያ ላይ ባልተገባ መልኩ ግንዛቤው ተፈጥረዋል። መባል ያለበት ነገር ምንድነው? በቃ ቤተሰቦች ሂዩማኒስቲክ በሆነ መንገድ የሚቀርቡበትን መንገድ ነው እንደ ጤና ባለሙያ ማንቸት ያለባችሁ። በቃ ማለት መጣለች ለምሳሌ ባልተገባ መልኩ አርግዛ ወይ በሆነ መልኩ አርግዛ እናንተን ቀርባች። ስለዚህ ቤተሰቦች ሴቶች ናቸው you will convince her the best way language ተጠቅመ ይሄን ነገር እኮ ቤተሰቦች ቢያውቁ ጥሩ ነው ይሄን ነገር ከቤተሰቦች ጋር ብናደርግ እኔ ኃላፊነቱን ወስዳለሁ። በቃ በደንብ ታካሚዋን ሀምብሊ ቀርቧት አሳምኗት ቤተሰቦችን ይሄን ነገር ቢያውቁ ለኬርሽ ጥሩ ነው አለምን at the end of the day የሆነ ኮምፕሊኬሽን አራይዝ ቢያደርግ የሆነ ችግር ቢከሰት እኮ እመጣለሁ አገኘሃለሁ እኮ እንደ ጤና ባለሙያ ሶ ከዛ በኋላ something will ከኮንሰንት ኢሹዎች ጨምሮ የሆነ ነገር እከራከራለሁ። አንተም በራስ አሰራር ትከራከረኝ ይሆናል። ግን ሲስተሙ ግን እንደ ሲስተም አንዳንዴ አምጥቶ በኢቲክስ ቤዞችን ሂውማን ራይት ቤዝድ በሚለው የተጫኑ አስተሳሰቦች ሊጎዱን አይገባም ባይ ነኝ። ሶሊ ቴንክ ዩ በጣም የሚገርም ነው። በጣም የሚገርም ነው። በጣም ቴንክ ዩ ኤክስፐርት ኦፒኒየን የሰጠን በጣም ነው የሚገርመው። ቴንክስ ሳሬ ሶሌ ደግሞ በጣም ኮንትሮቨርሲ ያለው ሀሳብ ሆኖ በጥሩ ሁኔታ ነው ያቀረብከው። ጤና ባለሙያው ጋር ያ ነው እኔንም እንትን እያደረገኝ ያለው ጤና ባለሙያ በትክክልም he is devoid of the medical legal knowledge applicable under different circumstances ኢቲካሊ ዳይላማ ያላቸውን ነገሮች በዳይላማ ነው የተለቀቃችሁት። ግን ኢቲካል ዳይላማ እንደሚባለው ሌጋል ዳይላማ የለም። ኢቲካል ዳይላማ ሊኖር ይችላል ኦፍ ኮርስ። አዎ ለምን ኢቲክስ ሰፊ ነው ጽንሰ ሐሳቡ
የአዶኖ እናንተ መጽሐፍቶቹ እንደ መጽሐፍ ዊ ጀነሬት ደም ሞስትሊ ከዌስት የመጡ ጽንሰ ሀሳቦች ናቸው ብለን የምነሳ ከሆነ ዌስቱ ያለው ኢቲክስ ላይ ኢትዮጵያ ያለው ኢቲክስ ይለያል። እኛ ሌላ ማህበረሰብ፣ እነሱ ሌላ ማህበረሰብ ናቸው። ስለዚህ እኔ የዌስቱ ኢቲክስ ሮንግ ነው በሚል መነሻ ሳይሆን ዌስቱ ላይ ያለውን ኢቲክስ በእኛ ልክ እየሰፋ ነው፣ ኢትዮጵያዊ እያደረገ ነው። ሃርሞናይዜሽን መስራት አለብን እንጂ እንደወረደ ኢቲካል አስፔክቱ መጥቶ እኛ ጋር ለምሳሌ አሁን አቦርሽንን በተመለከተ የኤክስፔሪንሶችን ትንሽ ብነግራችሁ ፎር ኢንፎርሜሽን፣ ለምሳሌ አውስትራሊያ ብትወስዱ ዋን ኦፍ ፓረንትስ መስት ቢ ኮንሰልትድ፣ ከእናትና ከአባት አንዱ መፍቀድ አለበት። አውስትራሊያ ዩ ኩድ ኢማጂን። ካናዳ እናትና አባት አይወቁብኝ የምትል ከሆነ ሜጀር ኦፍ ሄር ቾይስ ይላል። የመረጠችውን ሜጀር ሰው ግን ይዛ መምጣት አለባት ይላል ካናዳ ላይ። ኒውዚላንድ ዋን ኦፍ ፋሚሊስ መስት ፐርሚት። ሳውዝ አፍሪካ ብትወስዱ ዊዝ አሲስተንስ ኦፍ ጋርዲያን ወይም ደግሞ ፓረንት የሚፈቀደው። ግሪክ፣ ኢንዲያ፣ ኢታሊ፣ ኖርዌይ፣ ፖላንድ፣ ስፔን ምናምን ፓረንታል ኮንሰንት የሚፈልጉ ናቸው እነኚህ በሙሉ። ፈረንሳይ አንደር ዘ ኤጅ ኦፍ 80 አቦርሽን ልጠይቅ ትችላለች፣ ግን ክሊኒክ ውስጥ ግን አደልት ቾይስ ይሰጣታል ይላል። ቤተሰብ ያወቅ የምትል ከሆነ እዛ ክሊኒክ ውስጥ የተቀመጡ አደልቶች አሉ፣ እሷን ኢንተረስት አከምፓኒ የሚያደርጉ በቃ እንደ ፔሸንት የእሷን ኢንተረስት ኦቨርሉክ የሚያደርጉ ፎሎ አፕ የሚያደርጉ ወዘተ ሰዎች አሉ። ሰው ያ አይነቱ ሰው አሳኒ ይደረግለታል። ዩናይትድ ኪንግደም ብትሄዱ ኖርማሊ እስከ 13 እና ከዛ በላይ በሆኑት ቲኔጀሮች ላይ ወይ ፖሊስ ወይ ሶሻል ወርከር ኢንቮልቭ ማድረግ አለበት ይላል። ማለት ኢፍ ዩ ጎ ዳውን ዘ ሊስት ኢቭን ዩኤስኤ ራሱ ብትሄዱ እንደ ዩኤስኤ የፓረንታል ኢንቮልቭመንት ባይንዲንግ ነው ይላል። they are binding on minors ዩኤስኤ የሆነ ነች የካፒታሊስት ምናምን ነገር አሩ ነው ቢሾፕ ብለን የምንጠራት ሀገር አስተሳሰቡ እንዳስተሳሰብ የህክምና አስተሳሰቦችም እኮ ከነሱ አካባቢ የመጡ ናቸው። ለምንድን ነው እኛ ጋር አይታወቅ የተባለው? ማለት አሜሪካ ውስጥ እንኳን እኮ ይሄ መርህ እኮ እየሰራ እኮ አይደለም። you can go እና you can google it እንዴ ነው ቤተሰብ ኢንፎርም መደረግ አለበት ነው የሚለው አሜሪካ ራሱ። ኢትዮጵያ ታዲያ ለምንድን ነው ቤተሰብ ኢንፎርም አይደረግ ያለችው? ለምንድን ነው እንዴ? እኛ ቆይ ጤናማ ዜጋ የማሳደግ መብት የለንም እንዴ? በቃ ይሄ አይዶን ነው ቋንቋው ትክክል አይደለም፣ ግን ይሄ በቃ ይሄ ስነ ምግባራዊነትን በየአይነቱ የማባዛት አጀንዳ እኮ ነው በእኛ ላይ እንደተፈጸመብን የሚሰማን። ማለት እኔ ልጄን አንለው ፉሊ የሆኑ ሰዎች ከበስተጀርባ 20 ጊዜም 15 ጊዜም ብታረግ አምናት አያችሁ ቤተሰባዊ መብቴን የማሳደግ የመቅጣት መቅጣት የሚለውን ፖዚቲቭ እንትን ያዙልኝ ስነ ስርዓት ያለው መቅጣት፣ ግን ልጄን የማረም የመገሰጽ ጥሩ ላይፍን ለሷ የመምረጥ መብቴን ዲቮይድ ሆኛለሁ ማለት ነው። ግን እስቲ ግቡና ሜጀር ዩሮፒያን ሎውስ ኢንክሉዲንግ ዩኬ እና አሜሪካ፣ አሁን እኛ የምንከተላቸው የህክምና መርሆች ኢንፎርምድ ኮንሰንት ፕሪንሲፕል ከአሜሪካ በኮፒ ፔስት የቀዳ ነው ሀሳብ ነው። ያው ጤና ባለሙያ ኖርማሊ ፓረንታል የሚባለውን አስተሳሰብ ወይም ደግሞ ይሄ እንደ መልካም ቤተሰብ ሆኖ መወሰን የሚለውን የዩኬ ሞዴል የሚባለውን እሱን ብዙ ጊዜ በስራ ቦታ ላይ ያው ፔሸንቶቹ አዌርነስ ስለሌላቸው እናንተ አሲስት ታደርጓቸዋላችሁ። ይሄ ፓረንታል ሞዴል የሚባለውም አለ። ያው በመርህ ደረጃ በህግ ድጋፍ ባይኖረውም ጤና ባለሙያው ታካሚውን በምርጫ ዙሪያ ላይ ይረዳዋል፣ እንደ መልካም ቤተሰብ ሆኖ ይወስናል። ግን በመርህ ደረጃ ግን እኛ አሁን እንደ ማህበረሰብ ይህንን መርህ ስንቀበሉ ለምንድን የተቀበልነው? ሰው ዋት ኢዝ ዘ ሚሽን ቢሃይንድ አሚን ብያለሁ። ዶክተር ያንተ ሀሳብ አሁን ዶክተር እዚህ ጋር ማለት ነው ጀነራላይዝ ሳናረገው በፊት እዚህ ጋር የሚሰሙ ሌሎችም ስለሚኖሩ ምንድነው እንዳለው ሱሌማንም እንዳለው በህጉ ምናልባት አፖርሽን እንዲያደርጉ የተፈቀደላቸው ሰዎች አሉ፣ አፖርሽን ደግሞ ማድረግ የሌለባቸው ሰዎች አሉ። እዚህ ጋር እኛ የምንፈልገው ህጉ ምን ይላል ነው እንጂ አበሌ ያረጋል አበሌ ያረግም ሳይሆን ኔሴንስ እንደ ሀገሪቱ አፖርሽን ቶታሊ የሚቃወሙ ድርጅቶች ወይም ሆስፒታል ክሊኒኮች አሉ። እንደዛው ደግሞ ያው ሲስተሙ የፈቀደላቸውን እንትን ተጠቅመው ውስጥ ለውስጥ የሚሰራውን እናውቃለን። እዚህ ጋር እኛ ግልጽ ማድረግ ያለብን እንደ ጤና ባለሙያ አሁን እዚህ ጋር ላይፍ ስንገባ በጣም በብዛት የምንጠየቀው እንደዚህ አርግዣለሁ ምን ላድርግ የሚሉ ጽሁፎች በብዛት እናስተናግዳለን። ላይቭ ላይ ማለት በቃ ማስወረድ ዜድዬ ክልክል ነው። በቃ አሁን አጭር ዝም ብዬ ድንገት እሱ እኮ ገና ማስወረድ ክልክል ነው። በዚህ ሀገር ህግ ማስወረድ የጤና ባለሙያ በተለይ ደግሞ ጋይኒኮሎጂ ካልፈረመበት ክልክል ነው ከሚለው ቋንቋ ወንጀል ነው ብለህ ተናገርልኝ። ማዳት ኢዝ አፕሮፕሪየት ወንጀል ነው፣ ማስወረድ ወንጀል ነው። ኤክሰፕሽናሊ ከተቀመጡት ሁኔታ ውጪ ሴቶች መሀል ያሉ የሀሳብ ልዩነቶች አሉ። ትክክል ነው። ምናልባት የሴቶች መብት ጋር በተገናኘ እንዴት ይታያል የሚል አንስታለች የምስራች ያለው እና ምናልባት ዌስተርኖቹ ጋርም እንደዚህ አይነት ነገር ያለ ይመስለኛል።
ሴት ልጅ ያው የራሷ ሰውነት ላይ መወሰን መብት አላት የሚለው ነገር ጋር እንደውም እሱን በተመለከተ አንድ ሂስቶሪክ ኬዝ ልንገራችሁ። እኔ ዛት ዩ ማይት ላቪት ግን እኔ ማለት እዚህ አዳራሽ ውስጥ ሆነን የምንደማመጥ ሰዎች ለሁላችሁም አድናቆት አለኝ። ግን ያው ያወራውን ግን አፕሪሺየት ማድረግ ስላለብኝ እኔ ግን ታሪኩን በጣም አፕሪሺየት አድርጌያለሁ። ለምን መሰላችሁ? ሂውማኒስቲክ ፕሮፌሽናል የሚባል አሳሰብ አለ ሜዲካል ሎው ላይ እንደ ሰው ሆነህ መኖር ማለት ነው። ይሄ ሜዲካል ባለሙያ ሆናችሁ ሰው መሆንን ዘንግታችሁ እንዳትኖሩ ስለሚፈለግ ነው። እኔ አሁን ሰው መሆንን ስላየሁበት በታሪኩ ላይ እጅግ በጣም ተደስቻለሁ። ሰው ዶክተር ታዲያ ተምሳብ አይ ሪሊ አፕሪሺየት ለምን ሶሻሊ ያሉ እውነታዎችን በሜዲካል ጀስቲፊኬሽኖች እንደብቅ ብንልም እኮ እንችል ነበረ። ሰምሃው ይሄ አቦርሽኑ እንደ ዓላማ ጤና ተቋም ላይ እንዲመጣ ሲፈለግ የራሱ የሆነ ባክግራውንድ ነበረው። ይሄ ኢሌጋል የሆኑ አቦርሽኖችን ፋይት ከማድረግ አንጻር ብሊድ አድርጎ የሚመጡ ሴፕሲስ ዴቨሎፕ አድርጎ የሚመጡ በጣም ብዙ አይነት ችግር ዴቨሎፕ አድርጎ የሚመጡ የነበሩ እናቶች ጤና ተቋማቶች ስትሪክት ከሆንን ሰምሃው ይሄ ማህበረሰብ ወደ ህገወጥ አቦርሽን ይሄዳል በሚል ጀስቲፊኬሽን እቺን ነገር መጀመሪያ ቀዳዳውን ለመክፈት ተሞክሯል። ባክግራውንዱ ላይ እኔ ማይቻታለሁ ዶክመንቷን። ሰምሃው ህጉ እንደዚህ ይሁን እንጂ በከፊል ሊበራል የሆነ ፖሊሲ ማራመድ አለብን የሚል አሳሰብ። ለምን እችኛዋን ቀዳዳ ለመሸፈን። አሁን እቺ ቀዳዳ ደግሞ በራሷ ማህበረሰቡ መጀመሪያ ጤና ባለሙያ ነበር የሚያውቃት። አሁን ግን ማህበረሰቡ አወቃትና ማህበረሰቡ አቢዩዝ ማድረግ ጀመረ። ስለዚህ አሁን በዚህ ነገር አሁን እንደ ማህበረሰብ አሁን ነው ሜቢ አሁን አቦርሽን ሬቱ እንደ አቦርሽን ማህበረሰባችን ውስጥ ፕራክቲስ እየተደረገ ያለበት ልክ አሁን አቦርሽን አዘ ኮንትራሰፕቲቭ ነው። አቦርሽን ኮንትራሰፕቲቭ አይደለም። ማህበረሰቡ ኤችአይቪን ከሚፈራ ይልቅ እርግዝናን ከሚፈራበት ልክና ኤችአይቪን ከሚፈራበት ልክ ለእርግዝና ያለው ፍራቻ በጣም ደካማ መሆኑን ነው እያዩ ያለው ሰው ሰው በግንኙነት ጊዜ ላይ አረግዛለሁ አላረግዝም የሚለውን ፍራቾች እየተው ነው ማህበረሰቡ። ለምንድን ነው እየተው ያለው? አማራጩ አለ። በቃ የሆነ ቦታ ላይ አሲስት የሚያደርጋቸው ባለሙያ አለ። ስለዚህ በዛ ምክንያት ሰው ሪለክተንት እንዲሆን እየተደረገ ነው። እኔ ሰምሃው ወደ እውነታው መተን ማህበረሰባዊ ቁመናችንን የሚወክል ህግ ያስፈልገናል። ባህላችንን፣ ሃይማኖቶቻችንን ከሁሉም በላይ ደግሞ የሁላችንም ልጆች የሚጠብቅ ህግ ያስፈልገናል የሚል አቋም አለኝ በግሌ። ግን እኔ አሜሪካን በተመለከተ ሰምሃው እዛ አካባቢ ላይ የነበሩ ሪቮሉሽኖችም ነበሩ። አይ ዶንት ኖ ይሄ ዌድ እና የዌድን ክርክር ሰምታችሁ ከሆነ አላውቅም። which is normally በጣም ብዙ ጊዜ ሲያከራክር የነበረ ነው። አሜሪካ ውስጥ አንድ where are all the criminals gone የሚል አንድ ቴክስት አለ። ኦንላይንም ገብታችሁ ልታዩት ትችላላችሁ። ወንጀለኞቹ የት ሄዱ ይላል ኖርማሊ። እነኚህ ወንጀለኞቹ የት ሄዱ ሲባል ምን ማለት ነው? አሁን በ1960ዎቹ ኖርማሊ አሜሪካ ላይ የአቦርሽን ሎ በመርህ ደረጃ ላይ የሚወሰነው it is who is in the supreme court በሚለው ላይ ነው። የአሜሪካ ሱፕሪም ኮርት ላይ ሪፐብሊካኖች ከሆኑ ሪፐብሊካኖች ትንሽ በጣም ኤክስትራ ሊበራል ናቸው፣ ኤቲስቶች ናቸው። they tend to ህጉ ሱፕሪም ኮርቱ ላይ የሚቀመጠውም ሰው ኤቲስት ቪው ያለው ሊበራል። ዲሞክራቶች ደግሞ ሲሆኑ ዲሞክራቶች ሲሆኑ ትንሽ ወግ አጥባቂ ናቸው። ሪፐብሊካኖች ሲሆኑ መንፈሳዊነትን ያበዛሉ። ስለዚህ አሁን የነ ኦባማ አይነት ሰው ሲመጣ ሱፕሪም ኮርቱ ላይ የሚመርጡት ሰው ኤቲስቲክ ቪው የሚያራምድ ምናምን ወዘተ አይነት ሰው ነው የሚመርጡት። ሲመርጡ ሞር ሞደርን ለሆኑ አሳሰቦች የሚገዛ ሰምሃው የነ ትራምፕ አይነት ካቴጎሪዎች ደግሞ ሲሆን ሪፐብሊካኖች ደግሞ ሲሆኑ ሱፕሪም ኮርቱ ላይ የሚሰየመው ሰው ሰምሃው ወግ አጥባቂ የሆነ ሰው ከመንፈሳዊ ዓለም የመጣ አይነት ፕሬዚደንት አድርጎ ይሾማሉ። ለምን አልቲሜትሊ who is in the supreme court will guide the legal framework። እዛ ሀገር ላይ የተጻፈ ህግ የላቸውም እንደኛ። እነሱ ኬስ ቤዝድ በሆነ መልኩ ነው የሚጽፉት። ስለዚህ አሁን በ1970ዎቹ 60ዎቹ ምናምን ላይ አሜሪካ ሱፕሪም ኮርት እና ኖርማሊ በአሜሪካ ህግ ላይ አቦርሽን ወንጀል ነበረ፣ ቶታሊ ክራይም ነበረ። ስለዚህ they don't practice abortion እና አሁን በ1960ዎቹ 50ዎቹ 70ዎቹ ምናምን በጣም ብዙ ወንጀሎች ነበረ አሜሪካ ላይ። ዌድ የምትባል ሮይ ቨርሰስ ዌድ ይባላል። ኖርማሊ ሮይ ሴት ልጅ ነች። እሷ እርግዝና መብቴ እኮ አካሉ የኔ ነው መብቴ ሊፈቀድልኝ ይገባል ብላ እሷ በ1973 ዓ.ም ጃንዋሪ 22 ይመስለኛል ሺወንት ወደ ሱፕሪም ኮርት ድረስ ሄደች። በቃ እና ለምን አቦርሽን ሊፈቀድልኝ ይገባል፣ ለምን አቦርሽን ክሪሚናላይዝ ተደረገ፣ ዲስ ኢዝ ማይ ቦዲ ብላ ተከራከርና ያው በጊዜው የነበሩት ዲሞክራት ሰዎች ስለነበሩ በችሎቱ ላይ አቦርሽንን በቃ እንደ መብቷ ነው፣ ለምን በአካሏ ላይ በትክክልም መወሰኑ ተገቢ አይደለም፣ ይሄ ኦልድ አስተሳሰብ ነው ወዘተ ምናምን ነገር ብለው አቦርሽንን ይፈቅዱላታል። አቦርሽንን ሲፈቀድ ያንን ጊዜ ፍርድ ቤቱ በሶስት ካቴጎሪ ይከፍለዋል።
ማቴ ፈርስት ትራይሴሚስተር፣ ሰከንድ ትራይሴሚስተር፣ ሰርድ ትራይሴሚስተር የፈርስት ትራይሴሚስተር የእናቶች ባለሙያዎችንም አማክሮ ነው አስጠንቶ ነው የመጀመሪያዎቹ 3 ወራቶች ላይ it is purely the right of the mother ከ1 እስከ 3 ወር ውስጥ እናትየው ብቻ መጠየቅ ትችላለች። ከ3 ወር እስከ 6 ወር የጤና ባለሙያ መብት ነው። ጤና ባለሙያ ካመነበት ብቻ ነው የሚሰጠው። ከ6 ወር እስከ 9 ወር ደግሞ it is the right of the child ህፃኑም ኦልሬዲ በህይወት የመኖር መብት ስላለው ህፃኑ መነካት የለበትም። so it's right of the baby ተብሎ ይቀመጣል። አሁን አሜሪካ ከ1973 ዓመተ ምህረት በኋላ አቦርሽንን ፕራክቲስ ማድረግ ትጀምራለች ማለት ነው። ከዛ ይሄ ነገር ሄዶ ልክ በ2000ዎች ላይ የፈረንጆቹ ማለት ነው ሲገባ በ1998-99 ላይ የፈረንጆቹ ሚሊኒየም ዙሪያ ላይ አሜሪካ ውስጥ ወንጀል ራዲካሊ ይቀንሳል። ወንጀል የሚባል ነገር ጠፋ። ከዛ በኋላ ወንጀለኞቹ የት ሄዱ የሚል ጽሑፍ ተጻፈ። where are all the criminals code ጋንጎቹ እነኚህ እጽ የሚሰሩት ሰው የሚገሉት የሚደፍሩት የት ሄዱ ተብሎ ቼክ ሲደረግ አይ it's the practice of abortion ነው ወንጀለኛን የቀነሰው የሚል ኮንክሉዥን ላይ ተደረሰ። ከ1973 በፊት ኖርማሊ ሰዎች የማይፈልጉትን ልጅ ያስወርዱት ነበረ፣ አያስወርዱትም ነበረ ለማሳደግ ስለሚገደዱ። ከ1973 በኋላ ግን ፕራክቲስ ኦፍ አቦርሽኑ ሰምሃው በህጉ ላይ የተወሰነ ማሻሻያ ስለተደረገበት ያ ማሻሻያ የወንጀለኛን መጠን ቀንሷል። አሁን ባለፈው አንድ ስቴት ይሄንን ነው የዌዲንግ ኬዝ አይ ቲንክ ስቴት ኦፍ ካሊፎርኒያ ወይ ቴክሳስ ከሁለት አንዱ ይሄንን ህግ ነው ኖርማሊ አሁን ባለፈው አንድ ስቴት የቀየሩት እዛና ኖርማሊ አሁን አሜሪካ ውስጥም አሁንም ቢሆን በመርህ ደረጃ ድርጊቱ እንትን ነው ክራይም ነው ከነኚህ ካታጎሪዎች ውጪ አሁን 100% ሊበራል የተደረገበት ስቴት የለም በአካሄድ ደረጃ ላይ በህግ አካሄድና ሂደቶች ውስጥ መጥቶ አሁን ይሄ የዌድ ተሽሮ ወንጀል ሆኗል አሁን አሜሪካ ውስጥ አሁን ማለት ያኔ አሁን አልቲሜትሊ እንደ ሰው ሆነን አብሶሉት የሆነ ህግ ይዘን ልንመጣ አንችልም። ሁሉንም እኩል ሊያስደስት አይችልም ሰምሃው። ስለዚህ እንደ ማህበረሰብ አወር ፕራክቲስ ኦፍ ሎው መካከለኛ መንገድን መምረጥ አለበት። መንፈሳዊ ነን የምንልን ማህበረሰብንም ያማከለ ወይ ፕሮፌሽናል የምንልንም ሰዎች አሉ ነው ሜቢ በተለያየ መልኩ ራሳችንን ማህበረሰቡ ሶሻል ሪፕሬዘንቴሽን ስንሰጥ ሁሉንም ማህበረሰብ የሚወክል አንድ ህግ ይዘን መምጣት እንዳለብን ይሰማኛልና የህግ ባለሙያውም ጤና ባለሙያዎችን እንደዚህ አዌር ከማድረግ አንጻር የራሱን ስራ መስራት እንዳለበት አምናለሁ። እኔ ማንሳት የምፈልገው ነገር ነበረና እንዴት ናችሁ? ደህና ናችሁ ወይ? ምንድነው ማንሳት የምፈልገው ነገር ሱሌማንን መጠየቅ የምፈልገው ነገር ስለ ኢንፎርምድ ኮንሰንት ነው። አንድ በሽተኛ ሊታከም መጥቶ ኦፕሬሽን ለመግባት አልፈልግም አልፈርምም ካለ እንዴት ነው የምናደርገው? በቃ እኔ ለዚህ ኦፕሬሽን አልስማማም በቃ በፍጹም አልፈልግም ካለ ምንድነው የምናደርገው ነው። ሌላ ደግሞ ፔዲያትሪክ ፔሸንቶች መተው ህፃናት ልጆች ቤተሰቦቻቸው ናቸው ኮንሰንት የሚፈርሙላቸው ቤተሰቦቻቸው ናቸው ኮንሰንት አጠገባቸው ያለ ሰው ነው ሳይን የሚያደርገውና ያኚ ሰዎች ለኦፕሬሽኑ ባይስማሙና ያ ህፃን ልጅ ኦፕሬሽኑ ካልተሰራለት ህይወቱ አደጋ ላይ የሚሆን ከሆነ ምንድነው የምናደርገው? ቢካዝ ልጁ የመኖር መብት ስላለው ይሄን ከብለድ ትራንስፊውሽንም ጋር ተያይዞ ማለት ነው ህፃናት ልጆች ብለድ ትራንስፊውስ እንዲደረግ የኔ ሃይማኖት አይፈቅድም የሚሉ ከሆነ ምንድነው የምናደርገው ነው። ሌላኛው ጥያቄ አንዳንድ ሰዎች እኔ አጋጥሞኝ ያውቃል አንዳንድ ልጆች በእንትን ይመጣሉ በይሄ ምንድነው የሚባለው ከማፀን ውጭ እርግዝና ማለት ነው በሱ ይመጡና በኤክቶፒክ ፕሬግናንሲ ይመጡና ከዛን ለቤተሰቦች አፔንዲክስ ነው ብላችሁ ንገሩልኝ አባቴ ይገለኛል እናቴ ይገለኛል ምናምን ይላሉ እና ቤተሰቦቻቸው እሱን የማወቅ መብት አላቸው ወይ የሚለው እንድትመልስልኝ ነው። አመሰግናለሁ። ኦኬ ወደ ሱሌ ከመሄዳችን በፊት ያው ዴቪያን አሪፍ ጥያቄዎች ነው የጠየቅሽው። እኔ ጋም ያሉ ጥያቄዎች ስለነበሩ ያው ላስት ዊክም በነበረን ላይፍ ሴሽን ላይ ሰፊ ውይይት አድርገን ነበር እዚህ ጉዳይ ላይ። ሁለት ኮንትሮቨርሲ ይዘን ነው ስንከራከር የነበረው። ስፔሻሊ ደግሞ ኮንሴንትን በተመለከተ አራቱ የታካሚዎች መብት በሚለው ላይ ይሄ አውቶኖሚ አለ፣ ከዛ ቤኔፊሻሪ የሚባለው ነገር አለ እና ሁለት ቦታ ተከፍለን ነበር ስንከራከር የነበረው። ጀነራል ሰርጂን ሐኪሞቻችንም ነበሩ፣ ጋይናኮሎጂስት ዶክተር ታሪኩም ነበር እና ያው ፋይናሊ ትምህርት ቤትም ስንማር ኮንክሉድ የተደረገልን ነገር የለም እዚህ ላይ ባይዜ የተነሱ ኬስ ሴናሪዎችም ነበሩና
ይሄ ሀሳብ በጣም ሰፊ ሀሳብ ነው። ምናልባት ሱሌይማን ያው ሙሉ ከቨር ልትሄድበት ላትችል ትችላለህ በዚህ አጭር ጊዜ ውስጥ ሌላ ጊዜ እንደምንመለስበት እያሰብክ ከዛ ያው ለዴቢ ደግሞ የተወሰነ ነገር ብትላት ደስ ይለኛል። ነው ቃል የገባ ነው። ቺልድረንስ አር ዘ ፊውቸር ሶ ዊ አር ዜር ቱ ፕሮቴክት ኢት ብለናል። አደልቶች ቃል ገብተናል። የህፃናትን በህይወት የመኖር መብትን ሁሌም ማስቀድማለሁ የሚል ቮው ሁላችንም ጋር ለማለት ነው በህግ ላይ። ስለዚህ ይሄ ላይፍ ትሬትኒንግ በሆነ ህይወትን በሚወስዱ ጉዳዮች ላይ የህፃኑን ህይወት በሚያሳጡት ጉዳዮች ላይ ወይም ደግሞ የህፃኑን የጤንነት ሁኔታ ወደ ሌላ ተአምር ወደ ሌላ አዶ ነው እንግዲህ ወደ ከባድ ወደሆነ ጤንነት ሁኔታ ህክምና አለማግኘቱ ህፃኑ ወደ ከባድ ጤንነት ሁኔታ የሚሸጋገር ከሆነ ወደ ቋሚ አካል ጉዳተኝነት የሚሸጋገረው ከሆነ which is normally severe የሆነ ከባድ የሆነ ማለት ነው። ወይም ደግሞ ህፃኑን የሚገለው ከሆነ በእነኚህ ሰርከምስተንሶች ላይ not on every case this normally በእነኚህ ሰርከምስተንሶች ላይ ጤና ባለሙያው የፓረንታል ኮንሰንቱን አይፈልግም። ለማሳመን ጥረት ያደርጋል። እናትና አባቶች whoever is there to treat the child ጋርዲያንም ሊሆን ይችላል። ያንን ህክምና ግን እንደ ህክምና መቀበል ካልቻሉና the failure to do so የህፃኑን ኢንተረስት ሃርም የሚያደርግ ከሆነ ኖርማሊ አሁን እነኚህ ሰዎች አሁን የዛ ጤና ባለሙያ የማከምና ያለማከም ጉዳይ ብቻ አይደለም። እነኚህ ሰዎች are they fit parents ማለት አሁን ጥያቄ ሌጋሊ ሌላ ጥያቄ ያስነሳል። እንደው are they good parents for the child የሚለውንም ነገር አብሮ የሚያስነሳ ነው። ሌሎች ሀገራቶች ላይ ፍርድ ቤት ያስወስዳል ይሄ ጉዳይ የህፃኑን ጥቅም አለማስከተብ ራሱ ተው ሜጀር ሰርጂካል ፕሮሲጀር ኪዩሬቲቭ የሆነ ህይወት አድን የሆነ ህክምና መስጠቱን ተውትና አለማስከተብ ትምህርት ያሳስራል። ትምህርት ቤት አለመላክ የሚያሳስርባቸው ሀገራቶች ላይ የህፃናትን ጥቅም ከመጠበቅ አንጻር ተብሎ የተነሱ ሀሳቦች ናቸው። እኛ ሀገር ላይ አለማስከተብም ጥፋት አይደለም አልቲሜትሊ በእንደዚህ አይነት ሁኔታዎችም ህክምናን ዲክላይን ማድረግ ደግሞ ጤና ባለሙያው አብሮ ሰፈር እንዲያደርግ እንዲሳቀቅ ነው የሆነው። ያ ነገር ሲስተሙ ለምን እንደዛ እንደፈቀደ አይገባኝም። we need to have some social workers in the hospital። ስለዚህ አንተ ሰማው ካውንስል ታደርገዋለህ ታካሚውን የታካሚውን ቤተሰብ አልቲሜትሊ ህፃን ልጅ ነው ጥቅሙ እነኚህ ነገሮች ታካሚው ካልተቀበለ ለእነኛ ሶሻል ወርከሮች ቶሎ ሪፈር መደረግ አለበት ጉዳዩ። ሶሻል ወርከሮች ቁጭ አድርገው አድቫይዝ አድርጓቸው ካውንስል አድርገዋቸው ቤዝድ ኦን ዛት ካውንስሊንግ ሪአክቲቭ ሆኖ ቤተሰቦቹ ለህክምናው መተባበር ካልቻሉ ይህንን ነገር ለህግ አካል እንደሚያሳውቅ ይላቸዋል። ጤና ባለሙያው ታካሚዎችን ወደ ማሳሰር ወደ መክሰስ አጀንዳ ውስጥ መግባት የለበትም። ከዛ ጋርም ማስተሳሰር የለብንም። ሲስተሙ እንደ ሲስተም ውድን የሆስፒታል ሴቲንግ ይህን ነገር የሚሰራ የሱሌማን አይነት ባለሙያ ሜዲኮ ሌጋል ባለሙያዎችን ሶሻል ወርክ ባለሙያዎችን ማዘጋጀት አለበት። እንደ ጤና ባለሙያ አንተ ኮንክሉሲቭ የሆነ ኤቪደንስን ብቻ አስቀምጥ። ለምሳሌ ሶሪ ዴቢ አንቺን ማክር አድርጌ ኮንክሉሲቭ አድርገሽ ብቻ አስቀምጪ። ህፃኑ ህክምና አለማግኘቱ ህይወቱን አደጋ ላይ ይጥለዋል፣ ቋሚ የሆነ ከባድ አካል ጉዳት ያስከስትበታል፣ ወይም ደግሞ ጤንነቱ ወዳልተፈለገ ከባድ ኢሪቨርሰብል ወደሆነ የጤንነት ሁኔታ ያሸጋግረዋል የሚል ኮንክሉዥን ብቻ መጻፍ ነው ካንቺ የሚጠበቀው። እነኛ ኮንክሉዥኖች ካሉ እንደ ባለሙያ ህግ አካል አንቺ ድጋፍ ይሰጥሻል። አሁን ሌጋሊ ስፒኪንግ እንደዚህ አይነት ሁኔታዎችን ቤተሰብ እምቢ አለ እስቲ ሰማው እሺ፣ በህግ ውስጥ አሁን ይህንን ነገር በተመለከተ ቤስት ኢንስተርት ኦፍ ዘ ቻይልድ ነው ያለው ድንጋጌ። ያንን ተጠቅማችሁ ማከም ትችላላችሁ። አዎ ትችላላችሁ። ግን እንበልና ያ ቤተሰብ ደግሞ ለምን አከማችሁ ብሎ ሄዶ መክሰስ ፈለገ። በምን ይክሰሳችሁ? አሁን እኮ ህጉ ላይ ለምን አዳንክ የሚል ድንጋጌ የለም። ኔጌቲቭ አውትካም ለምን አልረዳህም ነው። እናንተ መሀል ላይ ሰምሃው ሜዲካል ፎልት ቢኖር ሰብስታንዳርድ ነገር ቢኖር ክስ ነገር ቢኖር ያም ስርዓቱን ይዞ ነው የሚሄደው። ያኛው ኦልሬዲ ራሱን የቻለ ነው። እዚህ ጋር ስላከማችሁት የሚመጣ እውነት አይደለም። ፓረንታል ኮንሰንት ባለበት ህክምና ላይም ቢሆን ሊመጡ የሚችሉ ሜዲካል ሌጋል ኢሹዎች እዚህ ጋር የሚኖራሉ። ቤዝላይኑ ተመሳሳይ ነው። አልቲሜትሊ በተለየ ስታንዳርድ እዚህ ጋር ሊመጣ መጀመሪያም አትነካካ እያልኩት አትንካ እያልኩት ነው ተብሎ የሚመጣ ነገር የለም። አልቲሜትሊ ቤዚክ ሩልስ ኦፍ ስታንዳርድ ኦፍ ኬር አፕላይስ ኢን ሂር። ግን ሰምሃው ቤተሰቦች እንደዚህ አይነት ህፃናትን አሁን ጥለው በሄዱ ለምሳሌ እሺ ሁዝ ጎይንግ ቱ ቴክ ኬር ኦፍ መድኃኒቱን ክፍያውን ምኑን የሚሉ ነገሮች አሉ። ለዛ ነገር ነው አሁን ፎሎ አፑን ሆስፒታል ላይ ማን ይከታተላል? እኔ አሁን የሚያጋጥም ነገር ነው ባይዘ የሚያጋጥም ነገር እኔ አሁን ያሰላ ልጅ ነኝ እና የአሰላ ሆስፒታል አጠገብ ነኝ እና ዶክተር ኑረዲን የሚባል ኮሊግ አለኝ። ድሮ ሜዲካል ሌጋል እንድገባም ከገፋፉኝ ፋክተሮች ውስጥ አዱኛ ሆስፒታል ዙሪያ ላይ ሆኜ ከጤና ባለሙያዎች ጋር ሰምሃው የመቀራረቡ ካልቸር ስለነበረኝ ነው አጋጣሚው ስለነበረኝ እና እኛ አካባቢ ላይ እርሻ ደረሰ ብለው አሁን ሰርጅን ያንን ጊዜ በጣም ትንሽ ነበር አካባቢው ላይ ከባድ ሰርጅኖችን የሚሰሩ ባለሙያዎች አሁን እርሻ ደረሰ ብሎ ለሰርጀሪ ቀጠሮ የተያዘለትን ህፃን ልጅ ይዞ ወደ ቤቱ ይሄዳል። ሆስፒታል እንደ ሆስፒታል ሁሌም አንደር ዲው ኬር የሚንከባከበው ሰው ጋር አይደለም ታካሚ የሚመጣው፣ ያለ ተንከባካቢም ታካሚዎች ይመጣሉ። ስለዚህ በእነኛ ሁኔታዎች ውስጥ
ታካሚዎችን እንደ ቤተሰብ ሆኖ የሚረዳ ቤተሰቦች መጥቶ ኦቨርቴክ እስኪያደርጉ ድረስ የሚረዳ ሰውም ጭምር እኮ እንደ ሆስፒታል ሴቲንግ ያስፈልገናል። እና እነኚህ የማህበራዊ ሳይንስ ባለሙያዎች ቢኖሩ የማሳመኑን ስራ የመክሰሱን ስራ እንደውም መልካም ቤተሰብ አይደሉም እነኚህ ሰዎች የማሳደግ ሚናውን ራሱ በአግባቡ አይወጡትም ብሎ ቤተሰቦችን ቻሌንጅ አድርጎ የሚከሰስበት ቦታ ጋር ከሶ መልካም ወላጅ እንዲሆኑ ጥረት ማድረግ ወይም ደግሞ ለመልካም ወላጅ ሆኖ ለሚያሳድጉ ሰዎች በአዶፕሽን የሚሆን በድርጅት የሚያድጉበትን ሁኔታ የምንፈጥርበት ስርዓት ያስፈልገናል ብዬ አምናለሁ። እና ህጻናቶችን በተመለከተ ሁልጊዜ ቢሆን ጥቅማቸውን እናስቀድማለን ነው። ኖርማሊ ይሄኛው አስተሳሰብ አሁን ይሄ ራይት ቤዝድ ከሚለው ወደ ኒድ ቤዝድ ወደሚለው ተሸጋግሯል። ስለዚህ አሁን እንደ ማህበረሰብ ይሄኛው ራይታቸው እነሱ ከዚህ በፊት ራይታቸው ስለነበረ ነበር የምንሰጣቸው። አሁን ግን ኒድ ቤዝድ ሆኗል። ኒድ ቤዝድ ማለት በቃ የፈርስት ጀኔሬሽን ላይ የህልውና ጉዳይ ስለሆነ we should protect the future በሚለው እሳቤ ነው። ግን ያው ጤና ባለሙያው ግን የህግ ድጋፍ ስለሌለው መርዳት ይፈልጋል። ግን ማን ከበስተጀርባው ይቆም? ስለዚህ ህግ ተቋም የሆስፒታል ተቋማቶች ውስጥ የሜዲካል ሌጋል አይነት ባለሙያ ሶሻል ወርከሮች ቢኖሩ ለእነኛ ሪፈር አድርጎ እነኛ ጉዳዩን እስከ መጨረሻ ፐርሱ ያደርጉታል። ግን ደግሞ ኢመርጀንሲ የሚባሉ ሰርከምስተንሶች ሁሌም ሰፐሬትሊ ዲል የሚደረጉ ናቸው። ዊ ዶንት ኒድ ዴር ኮንሰንት። መጀመሪያ ላይ ግን ያነሳሽውን አጠቃላይ እንግዲህ ኖርማሊ ያኛው ማይነር ምናምን አላልሽም፣ ጀነራል ጥያቄ አድርጌዋለሁ። ያው ለሰርጂካል ፕሮሲጀር ስኬጁል ተደርገው ዋቴቨር ተወስኖላቸው ታካሚዎቹ ሪፊውዝ ቢያደርጉ ምን እናደርጋለን የተባለውን ኢፍ ኖርማሊ መርሁ ምንድን ነው? ይሄ ሜዲካል ኢንተርቬንሽን የባለሙያ ኢንተርቬንሽን ኢፍ ኦቶማቲክሊ የጤና ባለሙያ ኢንተርቪን ማድረግ የታካሚ ህይወት የሚያተርፈው ከሆነ ኦቶማቲክ ኢንተርቬንሽን ኢፍ ኢት ሴቭስ ዘ ላይፍስ ኦቶማቲካሊ ወይም ደግሞ ታካሚው ወደ ኢሪቨርሰብል ወደሆነ የጤና ሁኔታ ውስጥ እንዳይገባ የሚያደርገው ከሆነ ጤና ባለሙያዎች ኮንሰንት አያስፈልጋቸውም። ያለ ኮንሰንት መስራት ይችላሉ። ማለት እዛ ቤተሰቡም እዛ ግር ብሎ ቆሞ ማለት ዩ ዶንት ሃቭ ታይም ቱ ኮንሰልት them ማለት አንተ በዛ ሰዓት ኢንተርቬንሽኑ ነው የሚያዋጣ። ከነሱ ጋር የምታሳልፋት 2 ደቂቃ ክሩሻል ነች። በቃ 1 ደቂቃ ካውንስል ለማድረግ እነሱን ለማስፈረም የምታሳልፈው ጊዜ ለምሳሌ አሁን ፌታል ዲስትረስ አለ። የህፃኑ ዋቴቨር ፌታል እርትቢቱ ሞቷል። እናትየዋ ቁጥሮቹ በሙሉ ቫይታሎቹ በሙሉ ጥሩ ነገር አያሳዩ። በዛ ሁኔታ ውስጥ ቆመህ ቤተሰብን ካውንስል አድርገህ አስፈርመህ ምናምን እስክትመጣ ድረስ እኮ ህፃኑ ሞቷል እኮ ጎነ ሴፍ። ያኛው እኮ ምንም የሚጠቅመው ነገር የለው። ስለዚህ የጤና ባለሙያው ኦቶማቲክ ኢንተርቬንሽን እዚህ ጋር እናንተ ሪኮርዲንጉ ነው የሚረዳችሁ። በሪኮርዲንግ ላይ የኢንተርቬንሽኑ ቫይታል የነበረ ስለመሆኑ የሚያሳይ የታካሚው የግል የጤንነት ሁኔታ ምን እንደሚመስሉ ፓራሜትሮቹ እነኚህ ቫይታሎቿ ምን እንደሚመስሉ በአግባቡ ህክምና ኢንተርቬንሽኑ ያለ ኮንሰንት ለመስጠት የሚያበቃ ስለመሆኑ የሚያስችሉ የህክምና ምልክቶች እነኛ ነገሮች በአግባቡ ሪኮርድ ከተደረጉና ኢፍ ዶስ ዶክመንቴሽንስ አክቹዋሊ ጀስቲፋይ ኦቶማቲክ ሜዲካል ኢንተርቬንሽን ጀስቲፋይ የሚያደርጉ ከሆነ ጤና ባለሙያው ሁልጊዜ ሴፍ ጋርድድ ነው። ስለዚህ በመርህ ደረጃ ህግ እንደ ህግ ኮንሰንት ተብሎ ኮንሰንት ሲመጣ ፕሮሲጀራል ነው፣ ስነ ስርዓታዊ ነው እንጂ ሰብስታንቲቭ አይደለም። ሰብስታንቲቭ አይደለም ሲባል ኬርን ዲተርማይን እንዲያደርገው አይደለም። ኮንሰንት እንደ ኮንሰንት ሀሳብ ነው፣ ሰዎች እንዲቀበሉትና እንዳይቀበሉት አንዳንዴ ሚዛናዊነትን ነው ቼክ የምናደርግበት እንጂ አማራጮችን ነው ቼክ የምናደርግበት እንጂ አልቲሜት ዲሳይዲንግ ፋክተር አይደለም ለህክምና። ታካሚው ለምን መሰላችሁ ሌጋሊ ስፒኪንግ ለምሳሌ አዳም ነው ሶሪ አዳም አንተ እኛ ላይ ጥገኛን ጥለህ የማለፍ መብት ለምሳሌ ልጅ ካለ ሚስት ካለ ለሰይ እኛ ላይ ጥገኛን ጥለህ እኮ የማለፍ መብት የለህም። አታክሙኝ ኢንተርቪን አታድርጉ ብለህ በኢትዮጵያ መንግስት ላይ በኢትዮጵያ ህዝብ ላይ ልጅ አባት አልባ የሆኑ ልጆችን ጥለህ የመሄድ መብት የለህም። አንተን ደግሞ ስቴት አስተምርሃለች። we have invested on you ገንዘብ አውጥተን አሰልጥነን ሰው አድርገናል። አንተን መጠቀም ኢትዮጵያ ካንተ በምትጠቀምበት ጊዜ ላይ አንተ የመሞት መብትህን በእኛ ላይ ማወጅ አትችልም። ከሁሉም በላይ ግን ሆስፒታሎች መሞቻ ቦታ አይደሉም። ሆስፒታላችን ላይ መጥተህ እኔ ልሙት ማለት ጤና ባለሙያ ሌላው ሰው ሲሞት ለማየት የሰለጠነ ባለሙያ አይደለም። ሌላው ሰው እንዳይሞት እንዲረዳ የሰለጠነ። መሞት የምትፈልጉ ሰዎች አሁንም ወደ ሆስፒታል አትሄዱ። ሆስፒታል ሄዳችሁ አንታከምም አትበሉ። በተለይ ላይፍ ትሬትኒንግ የሆነ ሁኔታዎች ውስጥ ላይፍ ማለት ኢሌክቲቭ ከሆነ ቀላል ከሆነ ሁላችንም እንግባባታለን። ቋንቋ አንድ ነው። ጊዜ የሚሰጥ ነገርም ጊዜ ይሰጣል። ግን ሰምሃው በጣም መሰረታዊ የሆነና ኦቶማቲክ ኢንተርቬንሽኑ ኢሚዲየት ኢንተርቬንሽኑ የሰዎችን ህይወት በሚያድንበት ጊዜ ላይ እኔ በተለይ ከዚህ ጋር በተያያዘ ጋይኒ ያላችሁ ሰዎች ብዙ ነገር ኤክስፒሪየንስ እንዳረጋችሁ እረዳለሁ። ኦቶማቲክ ኢንተርቬንሽኑ የሚያድን ከሆነ ጤና ባለሙያ የማዳን ግዴታ አለበት። በቃ ማለት ቆሞ ሰዎች ሲሞቱ ሰዎች ሲጎዱ የሆነች ስነ ስርዓትን ለመጠበቅ
ብሎ ሰው ሲሞት ለማየት የሰለጠነ ባለሙያ አይደለም። መጀመሪያውኑ ከፈለጋችሁ ወደ ሆስፒታል አትምጡ። አይ ዶንት ኖ እንግዲህ if this is appropriate thing to say ግን ሌጋሊ ስፒኪንግ ጤና ባለሙያው ሰዎችን ለመርዳት የሰለጠነ ሰው ነው እንጂ ሰዎች ሲሞቱ ቆሞ ለማየት የሰለጠነ ሰው አይደለም። ስለዚህ በዛ መልኩ ይያዝ። ኦቶማቲክ ኢንተርቬንሽን ህይወትን የሚያድን ከሆነ ጤና ባለሙያ ጊዜውን ቢኖር የሰውየው አይምሮ ጤናማ ቢሆንም ኮንሽየስ ቢሆንም ቤተሰቦቹም እዛ ቢሆን ጊዜ ከሌለ ጊዜ የለህም በቃ ያ ነገር ነው ሪኮል። ስለዚህ ጊዜውን መጠቀም ላይ ማተኮር ያለበት። ከትራንስፊውዥን ጋር በተያያዘ ኢትስ ኖት አባውት ኖርማሊ አሁን ይሄ ህክምናውን እኛ እንትን አድርገነዋል፣ ኤቲስት አድርገነዋል። ይሄ ስፒሪቹዋል ፓርቱን አሳጥተነዋል እኮ እናንተ እንደ ጤና ባለሙያ። እሺ ያንን ጥያቄ ገልብጬ ላምጣው። አሁን ቅድም ዴቢ ያነሳሽውን ጥያቄ ዴቢ ምንድን ነው ሙያሽ አንቺ ኖርማሊ ባክግራውንድሽ? እሺ አንስቴስ ትለሽ እሺ እንትን እንበልና ጤና ባለሙያውም እንደ ጤና ባለሙያ ሌትስ ሴይ የትራንስፊውዝ ማድረግን መውሰድ የማይፈልግ ሰው ያው መስጠትም ላይፈልግ ይችላል ብዬ ላስብ። ሰው ማለት ሌትስ አሁን በጂሆቫ ዊትነስ ጋር ወዘተ የሚነሱ ብዙ ዲስከሽኖችንም ላይም ስለተሳተፍኩኝ ከዚህ በፊት ማለት ያጋጠመንም ነገር ባለፈው አንስተን ነበር። እሱ ላይ ጤና ባለሙያ ውስጥ ያለ መስጠት መብት አለው ወይ? ጤና ባለሙያ መጀመሪያ በህጉ ላይ ተከልክሏል። ዩ ከናት ማቴ ኢንቮክ ማድረግ አትችሉም ዩር ፐርሰናል ቢሊፍስ ኦን ኬር ኦፍ ፔሽንት ኖርማሊ እናንተ ይሄ በህግ ላይ ግልጽ ክልከላ ተቀምጠዋል። ስለዚህ እኔ ለምሳሌ አዶኖ አማኝ ነኝ፣ እኔ አቦርሽን አልሰራም። አዶኖ ኦርቶዶክስ ሙስሊም ነኝ፣ የሆነ ሪሊጂየስ ቪው አይፈቅድም። ስለዚህ ኮንትራሴፕቲቭ ዋቴቨር የሆኑ ነገሮች ላይ የራስን እምነት ብታራምድ አቦርሽን አልሰራም ብትል እኔ አዶኖ ሶማሌ አካባቢ ላይ ትሬኒንግ ለመስጠት እጄ ነበርና አቦርሽን ሰርቪስ አይሰጥም። ያው ላይፍ ሴቪንግ የሆነ አቦርሽን ግን ይሰጣሉ። ህይወት የማዳን ስራዎች ምናምን ነገር በመንግስት ቤት ላይ ይሰጣል። በመንግስት ቤት ላይ ግን ይሄ አቦርሽን ሰርቪስ የለም ቶታሊ ማለት ኢቨን ኢፍ ኢን ራይቲንግ እንኳን አንዳንዱ አሁን ብለድ ትራንስፊውሽን አጀንዳ ብቻም አይደለም እንትን እንዳልደረግ ይሄ አይ ዶንት ኖ ሲፒአር ሪሰሲቴሽን ምናምን እንዳይሰራልኝም ዱኖ ሬሲቴሽን እሱንም ጭምር የሚያነሱ ሰዎች አሉ። ተነቅሰው የሚሄዱ ሰዎች አሉ። አዎ ተነቅሰውት የሚሄዱ ሰዎች አሉ። ቴንክ ዩ ፎር ሬይዚንግ ኢት። ይሄ አሁን ኖርማሊ እንደ ጤና ባለሙያ that is totally against the values of medicines that you guys were trained to do to the contrary በቃ ማለት ኢንተርቬንሽን የማይፈልግ ሰው let him not show up there። እዛ ግን ከገባው በኋላ ግን ፓኬጆችን መርጬ እንደ ቡፌ ይሄ ይቅርብልኝ ይሄ ደግሞ አይቅረብ እንዴ ጤና ባለሙያው በራሱ ሞትን ማየት ያስደስተዋል እንዴ? it's never fun for a health professional to see trauma ማየት ሞትን ማየት ሰዎች ማለት የሚድን ሰውን ቆሞ ማየት ደግሞ ውስጥ ያስቡት እናንተ በእናታችሁ ማለት የሚድን ሰውን ደግሞ ቆሞ ማየት ለጤና ባለሙያ ምን ያህል ትራውማቲክ እንደሆነ መዳን የማይችል መድኃኒት ሕክምና እምቢ ያለውን አስቸጋሪ በሆኑ ሁኔታዎች ውስጥ አንዲዛይርድ የሆኑ ዴዞች አሉ። እነኛ እንኳን የሚፈጥሩትን ትራውማ መቋቋም የማይችል ጤና ባለሙያ ደግሞ የማይቋቋም ጤና ባለሙያ መዳን የሚችል ሰው ደግሞ ፊት ለፊቱ ሲሞት ቆመህ ሃይማኖት ዳትስ ቶታሊ ኢንአፕሮፕሪየት። ይሄ ሰዎች ኖርማሊ እኔ የትኛውም ሃይማኖታዊ እሴት እንደ ሃይማኖታዊ እሴት በህይወት መኖርን አፕሆልድ ያደርጋል ብዬ ነው የማምነውና ደምን የሰጠው ሰውዬ ራሱ እኔ በፈጣሪ ዘንድ አዶነ ሞራሊ ኢቲካሊ በቃ በጣም ደስ የሚል ስጦታ የሚኖር ደም የሰጠው ሰውዬ ሰው ነው ሲጀምረው በቃ ማለት he is really saving lives። ደም ምን ያህል ሰውን እንደሚያተርፍ ሰው ደም ምን ያህል ሰዎችን እንደሚያድን ጤና ባለሙያ እያመነበት እያወቀ ሳይንስም እያመነበት እያወቀ ሰምሃው ግን የሆኑ ሰዎች በተለይ በህፃናት ላይ የሚለውንና ኮማ ሁኔታ ውስጥ ሆነው ራሳቸውን የማያውቁ ታካሚዎች ላይ የሚወሰነው ነገር ተገቢ አይደለም። ይህንን ነገር ኖርማሊ እንደ ህግ ውስጥ እንዲገባ በጣም ብዙ ጥረት ተደርጎ ነበረ፣ ግን ህግ ውስጥ እንዲገባላቸው አልተደረገም። በዚህኛው በአዲሱ ጤና አዋጅ ላይ የሚግባልን ተብሎ ብዙ ጥረት ተደርጓል። ኖ ዊ ካንት አፖልድ ዲስ ነው የተባለው። ከዚህ በፊትም በነበሩት የጤና አዋጆች ላይ እንዲገባልን ተብሎ እዛ ውስጥ እንዳይገባ ተደርጓል። ሰምሃው ሀሳቦቹ ማለት ዊነር አይዲያ ቢሆን ህግ ይሆን ነበረ። ለምን ጆቫ ከኛ ጋር ብዙ ጊዜ ቆይተዋል። ማህበረሰብ ውስጥ የምናከብራቸው በየመንገዱም ዱሮ አይደል እኔ የመጽሔት ፍላጎቶችን ዩ ማይት ጋይስ ሃቭ ሰም ሜሞሪስ ባክ ዜን ማለት በቃ በየመንገዱ ላይ ሱፍ ለብሰው ምናምን ማለት እኔ መጽሔቶቹን እንደ መጽሔት ራሱን መወዳቸው ናቸው አይደል ማለት ዲሰንት ረጋ ያሉ ናቸው። ደስ የሚሉ አስተሳሰቦች ነበሯቸው የነሱ መጽሔቶች። ሚሞሪ ያላችሁ ሰዎች ካላችሁ ነው ድሮ የጋዜ እኔ ማለት ፐርሰናሊ እነዚህ እምነት ተከታዮች ጋር ማውርቼ ነበርና እሱ ላይ አላቅም። አንዳንዶች ግን ይሄ መለያ ካርድ ኢቭን አንኮንሽየስ ራሱ ብንሆን ወድቀን በመኪና አደጋ በምንም ብንመጣ አላቅም ሁሉም ሰው ይኑሩ አላቅም። ግን እኔ ያወራዎቹ ሰዎች ካርድ ነገር ኢቭን እንደሚሰጣቸውና
ራሳቸውን እንኳን ባያውቁ ያንን ካርድ አይቶ የጤና ባለሙያው እነሱን ለይቶ እንደማይሰጣቸው አውርተውኝ ነበርና እርግጠኛ አይደለሁም ይሄ ነገር እውነት ነው እውነት አይደለም የሚለው ማለት ነው። ለኔ አውቃለሁ መኖሩን አውቃለሁ። ያንንም ፔሸንት በአካልም ገጥሞኛል። እኛ ፔሸንቶች ለሪቪው ሆስፒታሎች ላይ ተጠርቼ አይቻቸዋለሁ። ሶ ምንድነው የሚሉት እንደዚህ አይነት ሁኔታ ላይ እንኳን ብንሆን ያ ነገር ካለ አለ ከሌለ ግን ኢቭን ብትሰጡን ራሱ ኢቭን እንደዚህ ሌላ የቤተሰብ አካል ኖሮ እንኳን አይ እነሱ አይወስዱም ብለዋችሁ ብትሰጡን ኢቭን የመጠየቅ በቃ አንፈልግም ማለት መሞትም ካለብን መሞትን ነው እንጂ የምንፈልገው ደም በመውሰድ እንደውም የበለጠ እንደሞትን ነው እንደዛ በዛ ሌቭል ነው የሚወሰደውና ያ ካርድ ምን ያህል ፈንክሽናል ነው ምን ያህል ተቀባይነት አለው የሚለውን ላይ ነው። አንድ ነገር እንዳይደረግ ለማድረግ የህግ ክልከላ ያስፈልጋል። you need a legal prohibition። ህግ ክልከላ የሆነ ነገር ክልከላ ዝም ብሎ ከግለሰቦች ሊመነጭ አይችልም። ክልከላ የሚመነጨው ከህግ ነው። if there is any clear law that would provide if the patient refuses transfusion don't give it ወይም ደግሞ if the patient refuses resuscitation don't do it if the patient refuses CPR whatever don't do it የሚለን ካለ ለላሪናሊዝም ከፈለጉ አይ ያለ ማደንዘዣ መሰራት መብቱን የሚጠብቅለት ህግ ካለን ያከብራል። አይ በቃ የታካሚ ላቸው በሀሳብህ እስማማለሁ ኖርማሊ ማለት ነው። ነገር ግን አንድ ነገር አለ በጤና ፕራክቲስ ውስጥ ማለት ነው። አንድ ሰው ኮንሽስ ሆኖ ዲሳይድ ማድረግ ከቻለ ራሱን የሚያውቅ ከሆነ ዊሉን ሪስፔክት አደርግለታለሁ ማለት ይሄንን ፕሮሲጀር አልወስድም ካለ ወይም ደግሞ ብለድ ትራንስፊውዥን አልደረግም ካለ ዜን ሆስፒታል ውስጥ ያለው ህግ ምንድነው? ሰውየውን ታስፈርመዋለህ። ምን ብለህ የጤና ባለሙያ የሚመጣውን ነገር እየነገረኝ እሱ የመከረኝን ምክር አልቀበልም ብዬ ወጥቻለሁ ለሚደርስኝ ጉዳት ተጠያቂ ነኝ ብሎ ይወጣል። at that time you will stop all intervention means ፔሸንቱ ሰውየው እዛ መቀመጥ አንድ ጥያቄ ልጠይቅህ እስቲ ለምሳሌ አሁን ስቴት ኢንተረስትን ስለረሳ አንተ አሁን ኢንዲቪጁዋል ራይት እና እንደ ማህበረሰብኛ የሶሻል ዲሞክራሲ አቀንቃኝ ነን። እኛ ጋር ከግለሰብ መብቶች ይልቅ የግሩፕ መብት ነው ቅድሚያ የሚሰጠው። ስለዚህ ካንተ የመኖር መብት ይልቅ የማህበረሰቡ ላይ ያንተ መሞት የሚያመጣውን ተጽዕኖ ነው ህግ የሚያስቀድመው የኢትዮጵያ ህግ። ስለዚህ ለምሳሌ አሁን ሌትስ አሁን ላሚን ያማል አይደል ጠቃሚ ሰው ከሆነ ማለት ጠቃሚ ሰው ነው ብዬ እንደ ስፔን ጠቃሚ ሰው ነው ላሚን ያማል እግር ኳስ ተጫዋች ወይም ለምሳሌ አይደል ነው ሜሲ ወይ ሮናልዶ የመሞት መብቴን ጠብቅልኝ ቢል አሁን ትራንስፊውዝ አልደረግም ብሎ ቢል ስቴት አትስቴክ አይደለችም ትላለህ አንተ? ለምሳሌ ስለመሞት መብት አይደለም እዚህ ጋር እያወራን ያለው አንተ ስለምን አልስማማም። ምክንያቱም እኔ የምሰጠው አገልግሎት በፍላጎት ላይ የተመሰረተ እንጂ ላይክ በግዴታ ላይ የተመሰረተ አይደለም። ህጎችም ደግሞ የተቀመጡልን አሉ። ኖርማሊ የማንጥሳቸው ዶግማዎችም አሉ። አንተ ተጠያቂነቱ ቢመጣ የሚል አጀንዳ ላይ ነው። በካቴና የሄዱ ሰዎችም ስላሉ ነው። ከኦአር ቀጥታ በካቴና የሄዱ ሰዎች ስላሉ ማለት ነው። በዚህ ጉዳይ የወንጀል እንትን ያላችሁ ሰዎች I don't know if I could copy paste this እና እንደው የኔም ሐሳብ እንዳይመስላችሁ ቃል በቃል አንብብ ብዬ ነው። እናንተ ግን ማስታወሻ ይዛችሁ አንብቡት። የወንጀል ህግ አንቀጽ 575 ብላችሁ ከፍታችሁ አንብቡት እስቲ። ሰብ 1 እንደ ሰብቱ failure to lend aid to another ይላል። Sub article 1 whoever intentionally lives without a help a person in imminent and grave peril of his life አደጋ ውስጥ የገባ ማለት ነው። person in imminent and grave peril of his life person of health ይላል when he could have lent him assistance direct or indirect without risk to himself or to third party is punishable with simple imprisonment not exceeding 6 months። ይሄ ነገር ኖርማሊ ቀለል ካረኩትና ከረር ባለ የህግ ባለሙያ በመጣ በወንጀል በከሳቸው ያስኬደኛል። ሌጋል ስፒኪንግ የሲምፕል ኢምፕሪዝመንት ይላል። አሮ ነው ኢንተርፕሪቴሽኑን አስተካክለው ያንን ክሪሚናል ኮድ ማለት ነው አንብቤዋለሁ። በደንብ ነው ያነበብኩት አይቼዋለሁ። እና ማለት ነው ይሄ የኔንን እርዳታ የሚፈልግ ሰው እርዳታ ሳላደርግለት ከቀረው ነው። ነገር ግን እርዳታዬን ለመስጠት ተዘጋጅቼ እሱ የኔን እርዳታ እምቢ ካለ ነው ጥያቄው ማለት ነው። ስለዚህ የአንድ ሆስፒታል የመጣ ሰው እርዳታዬን እምቢ ካለ እኔ አላስገድደው አልችልም። ኢንፎርምድ ኮንሰንት ራሱ ሲጀመር ለምን ተዘጋጀ ታዲያ? ይሄ ሰውየው በመብቱ ካልተ ለምን ተዘጋጀ? እኔ አንቀጾቹን እኮ አልጨረስኳቸውም። እንደው ሶማቲ there is another article ሌላኛው አለ ከታችም አለ። ቆይ 574 ደግሞ አለ exposure or abandonment of another ይላል። whoever having the custody or charge ይላል no matter what the grounds of a person incapable of protecting himself whether on account of his health, age or situation or in any other circumstance intentionally exposes him thereby putting him in imminent danger or peril of his life ይላል። እሱም ጥፋት ነው ይላል።
ስለዚህ ኖርማሊ አሁን በህጉ ላይ ኤክስፖዝ ማድረግም ኤክስፖዝ ማድረግም አባንደን ማድረግም እንደገና እርዳታ አለመስጠትም። ስለዚህ አሁን በሁሉም አይነት ሁኔታዎች ውስጥ በህጉ ላይ የወንጀል ህጉ ስለዚህ አሁን ይህንን ህጎች ስትተረጉመው ለአንተ ሴንስ ያደረገልህ ነገር ታካሚዎች እገዛ ሲያስፈልጋቸው አለማገዝ እችላለሁ የሚለውን ነው ወይስ የሚለው ነገር ነው የሚያስፈልገው? በሁሉ አይደለም። እንደውም አንቀጽ መጨረሻ ላይ ሰውየው የጤና ባለሙያ ከሆነ ይላል if the criminal was under an obligation ይላል under an obligation and he is a professional ይላል ወይም ደግሞ ኮንትራክቹዋል ሜዲካል ይላል ከሆነ ቅጣቱ እንደውም እስከ 2 ዓመት ይደርሳል ይላል። ቅጣቱ እንደውም ከበደ ይላል እዛ ጋር። እኔ አሁን ህጉ የህይወት የማትረፍ ግዴታን የመወጣት ኦብሊጌሽንን አስቀምጦ ሰዎችን መርዳት ባለብን ጊዜ በሙሉ መንገድ ላይ ወድቆብና እንርዳ፣ ባለሙያ ደግሞ ስትሆኑ ግዴታው ከፍ ያለ ነው እርዱት የሚል አንቀጽ ነው። ይሄ አንቀጽ ምኑ ጋር ነው ታዲያ በሌላ መልኩ ለመተርጎም ያስቻለ? ኢንተርፕሪቴሽን ምን ከሆነ ሰውየው ማለት ነው ኢንተርፕሪቴሽን አብዱሽኩር በህጉ ላይ ወይ ሎውስ አር ክሊር በት ኢንተርፕሬት ዘም። ስለዚህ ህጉ ግልጽ ነው አጻጻፉ። ጤና ባለሙያ ከሆነ ይላል እንደው ማላንቀጹ የጤና ባለሙያ ብቻ አይደለም እኮ ሾፌርም የሚል አለ እኮ ፋርማሲስት የሚል አለ ኖርማሊ ማለት ነው። ይሄ የሚለው ምንድን ነው? if the patient is incapable of decision then I have to decide for the patient good but if the patient is capable አሁን ያወራን ያለነው ስለ ኬፐብል ነው። ለምን አሰምሽኖችን ካስቀመጥን አሰምሽኖች በጣም በት ፎር ኮዝ ይባላል። ይሄ በት ፎር ኮዝ እኛውን አሰምሽኖችን ያስቀመጥን ከሄድን አሰምሽኖቹ ብዙ ይሆናሉ። ግን instead of focusing on normally on assumptions ይሄ what could have happened and what I don't know ያልተጨበጡ ፋክቶች ላይ ከማተኮር አሁን የተጨበጠው ፋክት ምንድነው? የሰውየው እገዛ መፈለግ ነው። በቃ አሁን እኛ ያግባባን ነገር እሱ ነው። የሰውየው እገዛ መፈለግ ኢንኬፓብል ይላል እኮ ከላይ ኢንኬፓብል የሚለው አለ። ሰውየው ኬፓብል ከሆነ ኢንተርቬን ማድረግ ግዴታ አለበት። ህጉ ያላለውን ምን ላመጣ አልችልም። ይሄ ሰውዬ በሳል ከሆነ ጭንቅላቱ አትርዳው፣ በሃይማኖታዊ ግራውንድ በዚህ መልኩ አትርዳው አላለኝም ህጉ። እኔ አይ ቲንክ የዶክተር አብዱል ሸኩር ነው አይዲያ በጣም ነው ሼር እያደረኩት ነው። ባይዘው ሱሌማን አንድ ነገር ላይ ብቻ ፎከስ ባናረግ፣ ለምሳሌ የምግብ የመድኃኒትና የጤና ቁጥጥር ያወጣው ባለስልጣን ላይ ፕሮክላሜሽን 299 2013 ወጣው አርቲክል 52 ላይ ፔሸንት ኮንሰንት በሚለው ሜዲካል ሰርቪስ may not be provided without obtaining the patient's informed consent ይላል። Notwithstanding the provision of subarticle 1 of this article, medical service may be provided. ሰውየው ከላይ ፕሮቫይድ የማታረግለትን ሁኔታ ገለጸልህ። እዚህ ጋር ደግሞ ሜቢ ፕሮቫይድ የምታረግበትን አርቲክሎች ወይም ደግሞ እነዚህ ኒውስ አንቀጾች ገለጸልን። አንደኛ ሰውየው በራይቲንግ ካስቀመጠ ኦን ቢሃፍ ኦፍ ሂም ለሆነ ሰው ሰጥተው ሊሆን ይችላል። ወይም ደግሞ በራይቲንግ ያስቀመጠ የሆነ ነገር ካለ ለዛ ሰውዬ ፕሮቫይድ የምታረግለት ነገር ይኖራል። ሁለተኛ in the absence of a person authorized to give such consent, the spouse, child, parent, brother or sister of the patient, or ሶስተኛው ደግሞ a person authorized to give such consent in accordance with the law or a court of order. ስለዚህ ሜቢ ፕሮቫይድ የምታረግባቸው ኮንዲሽኖች አሉ፣ ሜይ ኖት ደግሞ ፕሮቫይድ የማታረግባቸው ኮንዲሽኖች አሉ። ስለዚህ እኔ የአብዱል ሸኩርን አይዲያ በትንሹም ቢሆን እጋራለሁ። ለምን it is not must always ሰውየው ፕሮቫይድ እስካላረገልህ ድረስ አንተ በግዴታ በፔሸንት ኢንፎርምድ ኮንሰንት ወይም ደግሞ በፔሸንት ዊል ላይ ተረማምደ የሆነ ነገር አርግለት የሚል እኔ እስካነበብኩት እስካየው ድረስ የሚናገር ነገር አለ ብዬ አላምንም። ግን ዋትስ ኦን ዘ ግራውንድ እና ዋት ኢዝ ሪትን ኦን ዘ ሎው፣ ስለዚህ መስራት ያለብን እንደ ሎው እንጂ ዋት ኢዝ ኦን ዘ ግራውንድ ነው ብዬ አላምንም። ምክንያቱም ሁልጊዜ ነገሮችን ስታንዳርዳይዝ የማድረግ ኢትዮጵያዊ ችግር ምንድነው? ነገሮችን ስታንዳርዳይዝ ከማድረግ ይልቅ ነገሮችን ግላዊ ወይም ደግሞ በተለመደ ሁኔታ የመስራት ንኬ ሴናሪዮ ልስጠውና ሜቢ እንደ ቤት ስራ ኔክስት ታይም የሆነ ጊዜ ቢፎር የነበርኩ ጊዜ ካርዲዮቶራሲክ አታችመንት ላይ ምን ተፈጠረ? ጆሆቫ ናት ኮንስትሪክቲቭ ፔሪካርዲያይተስ ነበራት። ኢኒሻሊ ፔሪካርዲዮቶሚ ተሰራላት የመጀመሪያ። ከዛ በኋላ ድጋሚ ፋይብሮሲስ ፈጥሮ ለሪዱ ፔሪካርዲዮቶሚ ገባች። ሪዱ ፔሪካርዲዮቶሚ ሞርታሊቲው ሃይ ነው። ዊዛውት ብለድ የሚሰራ አይደለም። ዊዛውት ባይፓስ ማሽን የሚሰራ ነገር አይደለም። ጆሆቫ በመሆኗ ምንድነው የተወሰነው? ደም እንዳይሰጠኝ ብላ ነበር አግሪ ያደረገችው። ስለዚህ ያው እንደምታውቀው ባይፓስ ማሽን ላይ ለማድረግ ቢያንስ የመጀመሪያ ፔሪካርዲየም ራሱ መከፈት አለበት።
ስለዚህ አፖን ኦፕኒንግ ኦፍ ዘ ቸስት ልቧ ሲከፈት ፔሪካርዲዮቶሚ ፓርሻሊ እየተሰራ የደረት የልብ ጡንቻዎቿ መቦጫጨቅ ጀመሩ። ከዛ በኋላ ሺ ስታርትድ ቱ ኤግዛንጁዌት። ስለዚህ ሲግኒፊካንት የሆነ ኤግዛንጁዌሽን ተፈጠረ። ሶ ዋት ዘ ሰርጀንስ ዲድ ወስ ጣታቸውን ነበረ ሆል ውስጥ መጨመር የጀመሩት። ቢኮዝ አንደኛ ባይፓስ ላይ ማድረግ አልተቻለም። ሁለተኛ አትሊስት እንኳን እቺን ሴት ለመርዳት ሲግኒፊካንት አማውንት ኦፍ ያው ልብን የሚያክል የሚመታ ነገር ነው የተከፈተው። በጣም እየደማ ነው። በጣም ከሰውነቷ እየወጣ ነው። ሶ ኤቭሪቲንግ ኢዝ ጎይንግ ቱ ቢ ሳክድ አውት አይደል? ሳክድ አውት ከሆነ በኋላ ደግሞ ተመልሶ ለመግባት ባይፓስ ማሽን ላይ ለመሆን ደግሞ አናዘር ስቴፕ የሚፈልግ ነገር ነው። ሶ አዘ ኤንድ ኦፍ ዘ ዴይ ምንድነው የተፈጠረው? ሺ ፓስድ አውት ኦን ዘ ቴብል። ስለዚህ እንዲሁ ያው ሬዚደንት ስትሆን ተመልካች ነው የምትሆነው። ካርዲዮቶራሲክ ስፔሻሊ ካርዲዮቶራሲክ እንደዚህ ወይ ላንግ ወይ ደግሞ የሆነ ልብ ቀዶ ጥገና ሲኖር ያው ከውጭ ኦብዘርቭ ነው የምታደርገው። ስለዚህ አይ ዋዝ ሾክድ። የማውቀውን ሰው ለመጠየቅ ሞከርኩ። ዘይ ቶልድ ሚ ዛት እሷ እንትን እንደሆነች እሷ ጆሆቫ ዊትነስ እንደሆነች እና ሲጀመርም ያው ሪዱ ፔሪካርዲዮቶሚ አስቸጋሪ ውስብስብ የሆነ ሰርጀሪ ፕላስ የመትረፍ ቻንሷ በጣም ጥቂት ነው። ስለዚህ ውድ ሃቭ ቢን እቺ ሴት ደም ወስዳ ቢሆን ወይም ደግሞ ባይፓስ ማሽን ላይ ሆና ቢሆን ኖሮ ማትረፍ ይቻል ነበር ወይ ብዬ አንዳንዴ ደግሞ የሆነ ወደ ጭንቅላት የሚመጡብኝ እንትኖች አሉና አይ ዋዝ ሾክድ። በጣም ነበር ሾክድ የሆንኩት። ለሚሰራውም ሰውዬ በጣም ሾክድ ነበር። ያው ታውቃለህ አንድ ሰው ቴብል ላይ አሬስት ሲያደርግ የሚኖራቸውን ጭንቅላት ጥሩ ያልሆነ ቀኔን ነው የሚያበላሸው ነው የሚባለው። እና እስቲ እንደዚህ አይነት ነገሮችን በሜዲኮ ሌጋል አይን ወይም መነጽር እንዴት ይታያል? ሰው ኦን ቴብል ላይ ብለድ በጣም ኤክስትሪምሊ ነሰሰሪ በሆነበት ኮንዲሽኖች ላይ ፕሪኦፕሬቲቭ በሰጠው ኮንሰንት በቃ ሺ ዋዝ ኮንሽስ አትስጡኝ በሚል ነገር እዚህ ደረጃ ላይ በመድረሷ ለፋሚሊዎቿም ሲነገራቸው ፋሚሊዎቿም እናቅ ነበር እንደዚህ እንደምትሆን እንኳንም ደም አልሰጣችኋት የሚል የሙገሳ አይነት ምላሽ ነበር የሰጡት። እና እኔ አይ ዋዝ ሰርፕራይዝድ። ሰው የሰውን ሞት ራሱ በሰርፕራይዝ ደስ ብሎት የሚቀበልበት ደስ በቃ አንተ አሁን ዶክተር በእውነት በጣም ፖይንቱ ላይ ነው የደረስክልኝ የኬስ ሲናሪዮ ማለት ነው። እና እንዴት ይታያል? እስቲ ይሄን ሱሌማን ቢናገረው ደስ ይለኛል በደንብ። እኔ ኖርማሊ እንትን ላይ እኔ አይ ሪሊ አፕሪሺየት ዩር ሆነስት እንትን ይሄ ኬስ ፕሬዘንቴሽን ማለት እንትኑንም ለጥያቄ ሳይሆን በትክክልም ተሰምተውም የጠየቀው ጥያቄ በመሆኑ ደስ ብሎኛል። ሶ አይ ካን ፊል ዘ ኢሞሽንስ ቢሃይንድ ዩር ኮስንስ አስ ዌል። እና እንደ ሰው እኔ እንደዚህ አይነቱ ስሜትም ይጠቅመናልን ብዬ አምናለሁ። ይሄ ሂውማኒስቲክ አፕሮች ቱ ሜዲካል ሎ ፕሪንሲፕልስ ይባላል። እንደ ጤና ባለሙያ ሰው ሆነን ማሰብ ማለት ነው። ኖርማሊ መርህን ሰው መሆን የሚፈልጉትን ነገሮች እናስቀድም የሚል አስተሳሰብ ነው ሜዲካል ሎ የሚያራምደው። እና እኔ ሂውማኒስቲክ አፕሮቹ ለሁሉም ሰው ይሰራል ብዬ አምናለሁ። እኔ ኢንትራኦፕ ከሆነ በእርግጥ ኦብቪየስሊ ዊ ካን ኖት ቶክ ኦፍ ኤኒ ታይፕስ ኦፍ ኮንሰንት እና የታካሚውን ቫሊዩ ምናምን አናነሳም። በቀዶ ጥገና ሂደት ውስጥ ለሚያስፈልጉ ነገሮች ኢትዝ ፕሮሲጀሩ ነው ዲማንድ ያደረገው እንጂ አንተ አይደለም ዲማንድ ያደረገው። ሰምሃው እንደ ጤና ባለሙያ መጀመሪያውኑ ከእሷ ጋር እንግዲህ ከታካሚው ጋር በነበሩ ዲስከሽኖችና ውይይቶች መሰረት ለተደረገው ነገር እንደ ጤና ባለሙያ እኛ ኃላፊ ልናደርጋቸው አንችልም። እዛ ቦታ ላይ ያሉትን ባለሙያዎች ሰምሃው ያው አልቲሜትሊ ህጉ እንደ ህግ እነኚህ ቦታዎች ላይ ሆን ብሎ ነው ለዲስከሽን ያጋለጠን ብዬ አምናለሁ። አንዳንድ ቦታዎች በደንብ መክደን እየተቻለ ግልጽ የሆኑ ድንጋጌዎችን በአግባቡ ማስቀመጥ እየተቻለ አንዳንድ ቦታዎች ላይ የሚተዉ ክፍተቶች ለትርጉም ክፍት እንዲሆኑ ኬዝ ባይ ኬዝ እንዲታይ ስለሚፈለግ ነው። አንድ ነገር ሰፍተነው ቁጭ ካደረግ ነው እሱ ነገር አደጋው በጣም ብዙ ይሆናል ወዘተ የሚሉ ዲስከሽኖች ብዙ ጊዜ ሲነሱ እሰማለሁ በራሴ አሁን በህግ ባለሙያዎች ዘንድም እንደገና ደግሞ በምድረሱ የሚባለው በኃላፊዎችም የጤና እንግዲህ ዘርፍ ላይ ያለን የሚሉት ኃላፊዎች የሆነን ነገር እኛ መብት አንዳንድ ቦታዎች ጤና ባለሙያ አይምሮ እንዲጠቀም ሲቹዌሽኖቹን ያገናዘበ ሁኔታ እንዲወስን ሰምቲንግስ የሆኑ ነገሮች ለሆኑ ሰዎች በጣም ዴድሊ ናቸው። ተመሳሳይ ነገሮች ደግሞ ለሆኑ ሰዎች የሚታይበት ፐርስፔክቲቭ የተለያየ ሊሆን ይችላል። ስለዚህ ጤና ባለሙያው ሰብጀክቲቭሊ ነገሮችን እንዲያያቸው የመፈለግ አካሄድና አስተሳሰብ አለ። እኔ ደግሞ እንደ ህግ ባለሙያ ከወሰዳችሁኝ ሰምሃው ሪጅድ የሆነ አስተሳሰብ ነው በህጉ ላይ ያለው። ህጉ we should always normally maintain people's right to life በቃ ማለት ይሄ ኤክሰፕት ይላል አንደር ጁዲሻል ኦርደር ካልሆነ በስተቀር የሰዎች ህይወት ሁልጊዜም የተከበረ ነው ይላል በህጉ ላይ። ያንን ደግሞ ፕሮሞት የማድረግ
የመጠበቅ እነኚህን የሰዎችን በህይወት የመኖር መብትን የሚጠብቁ አካሄዶችን፣ አሰራሮችን፣ ፕሪንሲፕሎችን አፕሆልድ የማድረግ የመደገፍ ከበስተጀርባ ሌጋል ኦብሊጌሽኑ እሱ ነው። አይ እንግዲህ እንዲሞት እርዱት ተብሎ እኛ ኖርማሊ እንደ ማህበረሰብ የተደነገገልን ድንጋጌ አንድም ቦታ ላይ የለም። ሶ ኢቭን በአዋጁ ላይም እንኳን አሁን ስለ ዩቲኒዣ ከምንለው እኛ ላይ ዲፎልት ዩቲኒዣ ልንለው እንችላለን። ያው ሲነቀል እንደሚሞት የምናውቀውን ሰው እንዲሞት ብለን አይደለም የምንነቅለው እንደ ኢትዮጵያ። ግን ኤክስቱቤት ስናደርገው ኤክስቱቤሽኑ ዓላማው ሪሶርስን ለሌሎች ታካሚዎች ፌርሊ ለማዳረስ የተሻለ የመዳን እድል ላላቸው ሰዎች ለመስጠት ነው እንጂ አልቲሜትሊ ፔሸንቱን የመሞት መብቱን ለመገዝ አይደለም። ሶ እንደ ማህበረሰብኛ እነኚህን ድንጋጌዎች አፕሆልድ አናደርግም። በአዲሱ አዋጅ ላይም እምቢ ብለናል፣ ዩቲኒዥያን አንፈቅድም። ግን there are people who raise euthanasia in principle ግን ቢገባልን ድንጋጌው ግልጽ ሆኖ ቤተሰቦች በቃ ኮስቱን ወጪውን ያልቻሉትን ሰው እንዲሞትላቸው የመጠየቅ መብት አላቸው። እስከመቼ ድረስ ገንዘባቸውን ሀብታቸውን እየጨረሱ ይቀጥላል። ሰምሃው እኛ እንዲሞት አንረዳም። እንግዲህ ሕክምናውን የማትፈልጉ ከሆነ ግን ከሆስፒታል አውጥታችሁ ይዛችሁ መሄድ ትችላላችሁ። ያኛውን ፕሮሲጀር ሴት ልናደርግለት እንችላለን ተብሎ አልቲሜትሊ እንደ ማህበረሰብ አሁንም ቢሆን ህጉ it is against allowing እንግዲህ የህክምና እንደ ህክምና በሰዎች ቫልዩ በሰዎች እሴት ተገድቦ ሳይሆን ሰብአዊነትን መሰረት አድርጎ እንዲሄድ እነኚህ አክሰፕትድ ኢንተርናሽናሊ ከስተመሪ ሎው የሆኑ ተግባሮች ስለሆኑ ስለዚህ አሁን ቀይ መስቀል ምናምን አሉ ሶ ማኒ ኢንተርናሽናል ድርጅቶች በቃ እነኚህ ህይወትን መሰረት አድርገው መኖርን ሰብአዊነትን ሰው መሆንን መሰረት አድርገው ስለዚህ እናንተም እንደ ጤና ባለሙያ ለሰው ልጅ ያላድሎ በሁሉም አይነት ሁኔታ ውስጥ ቃል ስትገቡ ከቃለ መሃሎቻቸው ውስጥ አንደኛው በየትኛው ማለት ስለዚህ እናንተው ለምሳሌ ኢትዮጵያ ከግብጽ ጋር ነው ፈጣሪ ይጠብቀን ወረራ ተፈጸመ ቢባል የግብጽ ወታደርንም ታክማለ ኢትዮጵያ ወታደርንም ታክማለ ቢመጣ እኔ ኢትዮጵያዊ ነኝ ስለዚህ ወታደር ግብጻዊ ሙት አንለው እንደ ጤና ባለሙያ ሁሌም እናንተ ሚናችሁ ሰውነትን ማስቀደም ነው ሰው መሆንን ማስቀደም ነው ተብሎ ነው ትሬንድ የሆናችሁት አይ ሰምሃው ደግሞ የሆነ ቦታ ላይ ከዚህ የሚቃረኑ ቫልዩዎች ደግሞ ሲመጡ አይ ዲስ አር አጌንስት ዘ ቫልዩስ ኦፍ ማይ ፕሮፌሽን ብሎ ጤና ባለሙያው ሪፍሬን ያደርጋል። ጤና ባለሙያ ቦርደር የለውም። ሁሌም ቢዮንድ ቦርደር ያስባል፣ ቢዮንድ ፕሪንሲፕልስ ያስባል፣ ቢዮንድ ቫልዩስ ያስባል። ሁሌም ኮመንሊ አክሰፕትድ የሆኑ ኢንተርናሽናሊ ከስተመሪ የሆኑ ቶቶችን ትይዛላችሁ ብለን ነው የምናስበው። ዊ ዶንት ኤክስፔክት ዩ ቱ ሲ ሎካላይዝድ ሆናችሁ የሆነ አስተሳሰብና ቲም ውስጥ አንጠብቃችሁ። ሰው እኔ አዘ ፕሮፌሽናል እኔ ሰዎችን መርዳት ወንጀል ነው ጥፋት ነው የሚል ካለ አሁንም ይሄ ላይቭ እየሰማ ያለው ሰው ካለ የመሞት መብትን ይጠብቁልኝ ብሎ መግለጫ ይስጥበት፣ መልስ እንሰጥበታለን። እኛ ግን ሰው መሆንን አከበርን። ሰዎች በህይወት የመኖር መብት ሲኖሩ ለሀገር ይጠቅማሉ፣ ለህዝብ ይጠቅማሉ፣ ለልጆቻቸው ይጠቅማሉ ብለን ስላመንን ነው ይህን ቫልዩ እያደረግን ያለ ነው እንጂ የሰዎችን የእምነት መብት የመንካት ጉዳይ አይደለም። ኤቭሪዋን ሃዝ ዘ ራይት ቱ ፍሪደም ኦፍ ሪሊጅን ዊ ሪስፔክት ዛት። ግን ደግሞ እንደ ማህበረሰብ ሰዎች የመሞት መብታቸውን ወይም ደግሞ የመጎዳት መብታቸውን በሆስፒታል ውስጥ መጥቶ ማስፈጸም አይችሉም። ሆስፒታሎች በራሳቸው ያላቸው ትራውማ ይበቃል። በእነኚህ ምክንያት ሌላ ትራውማ ጤና ባለሙያ ላይ አይጨምር። የመሞት ፍላጎት ያለው ሰው ካለ ቤቱ ላይ ይሙት በቃ፣ ወይም ደግሞ ሌላ ሴንተሩ ላይ ሄዶ በእምነት ቦታው ላይ ከፈለገ ይሙት። ሰው ግን ጤና ተቋማቶች ግን ሰዎች የሚረዱበት ቦታ ነው። ዋንስ አይ ኬም ቱ ዘ ሆስፒታል አንተን እንደ ባለሙያ እያንዳንዱ ዲቴይል ማለት በቃ ባይፓስ ይሰራል አይሰራም፣ ለእያንዳንዱ መድኃኒት፣ ለእያንዳንዱ ፕሮሲጀር፣ ለእያንዳንዱ ነገር ሌላ ስታንዳርድ ኦፍ ኬር እኮ ፈጠርኩበት። አሁን ቅድም ለተባለው ሰርጅን በእነኚህ ሂደቶችን ማለት ያለ ደም ደግሞ እንዴት ነው ያ ፕሮሲጀር ሊሰራ የሚችለው የሚለው ነገር ራሱ እኮ እንደገና ሌላ ሳይንስ ሊሆን ነው፣ ሌላ ስታንዳርድ ኦፍ ኬር ሊመጣ ነው። ስለዚህ እኔ ምናልባት አይደል ነው ያለ ደም ያንን ፕሮሲጀር መስራት ይቻላል ማቴ ስታንዳርድ ኦፍ ኬሩ ደግሞ እንደዚህ ይሆናል። ዊዝ ብለድ ሲሆን ደግሞ እንደዚህ ነው የሚሆነው። ዊዛውት ሴት የሚደረግ ህግ ካለ አየህ ያንን ጊዜ ተቀብለነዋል ማለት ነው አስተሳሰቡን። ግን እናንተ ግን ስትሰለጥኑት ያ ፕሮሲጀር በደም ነው የሚሰራው ተብላችሁን የሰለጠናችሁት። እሺ ስለዚህ ያለ ደም እንዴት ይሰራል? ስለዚህ ለአንተ አሁን አዲስ ሳይንስ ልታመጣል አንተ ራሱ አስጨነቅንህ እንደ ባለሙያ አልሰለጠንክማ በዛ መልኩ። ይሄ ፕሮሲጀር በደም ነው የሚሰራው ተብሎ ተነግረዋል። ስለዚህ የሆነ ሰው ደግሞ ያለ ደም ስራኝ እንዴት ነው ያለ ደም ስራኝ ሊሆን የሚችለው? አልሰለጠንክ መጀመሪያውኑ ሳይንሱ የለም ማለት ዛ ነገር we don't have the standard of care specific standard of care ለንም ለዛ የሚሰራበትን ሁኔታ በተመለከተና I don't know maybe if the standard actually provides for both options of how to treat a patient within the presence of blood and in the absence not in the absence of blood አይደለም ታካሚዎቹ ደም መውሰድ በማይፈልጉበት ጊዜ ላይ በእንደዚህ አይነት መልኩ ስራ ብሎ የራሱን ኦልተርኔቲቮች ይዞ የሚቀርብ ከሆነ እኛን ነገሮች ልንቀበል እንችላለን። አልቲሜትሊ ግን ህጉ ላይ ግን ያ ነገር ፕሮቫይድ ካልተደረገና
በአሰራራችሁ ላይ ያ ትሬኒንግ ውስጥ ኢንክሉድ ካልተደረገ ተግባራዊ ሊሆን የሚገባው ሰውን የማደን ተግባር ነው ብዬ አምናለሁ። እኔ ለሞተቿ እናት አም ሪሊ ሶሪ። ቤተሰቦችም የተሰማቸው ደስታ እኔ አይዶን ነው እንግዲህ ኢፍ ዳት ሪሊ አክቹዋሊ ወርክስ እንግዲህ ያቺ እናት አጥቢ ብትሆን ህፃን ልጅ ቢኖራት ከኒው ኢማጂን ምን አይነት ፋታሊቲ እንደሚሆን የ6 ዓመት የ5 ዓመት ልጅ ስለ ገነት ስለ ምናምን አይገባውም እኮ ማለቴ ስለ ጽድቅ ምናምን ኩነኔ የሚገባው ነገር የለም። ሶ ዩ ከናት ያንን ህፃን ልጅ እኮ አጎዳ ነው በቃ ማለት እንግዲህ እኔ ጠቅላላ አድርጌ ስነግራችሁ በህጉ ላይ ለምን አዳናችሁ የሚል ወንጀል የለም። ለምን አልረዳችሁም የሚል ግን አለ። ስለዚህ ሰዎችን በዛ መልኩ ረድተናቸው እየረዳናቸውም ቢሞቱ ስታንዳርድ ደሴም ኖርማሊ በእንደዚህ አይነት መልኩ ሲሆን የተለየ ስታንዳርድ ተግብር የሚል የለም። ግን እየረዳናቸውም ቢሞቱ ወይም ደግሞ እየረዳናቸውም ቢተርፉ በህጉ መሰረት ለምን ረዳ የሚል ጥፋት የለም። ለጤና ባለሙያ ሁሌም ሰብስታንዳርድ ጥፋት ከሆነና ከቀረበረት ግብአት ሪሶርስ ምናምን ነገር አንጻር ማልፕራክቲስ ፈጽሞ ከሆነ ሰብስታንዳርድ የሆነ ኬር ሰጥቶ ከሆነ ዛት ያዝጋነቲንግ ቱ ዱ ዊዝ ዘ ሲስተም ምናምን ማለት ነው። እንግዲህ ያው ጤና ባለሙያ ፒውርሊ ፕሮፌሽናል የሆነ ኤረር ካለ በእነኛ ነገሮች ባለሙያ ልጠይቆት ኢትስ ላይክ ኤኒ አዘር ኬዝስ የተለየ ነገር የለው። እዚህ ነው እያከምኩኝ የተባሰ ጉዳት ቢመጣ እሱማ ኮንሰንት በተሰጠበትና ቫሊድ በሆነ ህክምና ላይም ተጠያቂነቱ እንዳለ ነው። ግን እዚህ ጋር የተለየ የሚመጣ ነገር የለም። ሰዎችን እየረዳናቸው ብንሄድ ስለዚህ ነው ሄድኩ ፍርድ ቤት ምን ብዬ ነው የምከስህ? አንቀጽ ያስፈልገኛል እኮ አንተ ለመክሰስ ያለ ፈቃዴ ህክምና ሰጥቶ ምን አተረፈኝ ምን ማለት ነው? በጥፊ በለው ነው ቅድም አዶ ነው ሜቢ ታሪኩ እንዳለው ምን ሊባል ይችላል? እሺ ዳኛው አከሌ የሚባለውን ሰው ያለ ፈቃዱ አከመ ህይወቱን ስላተረፍከውና ህይወቱን እንዲቀጥል ስላረክ አንኮንሽስ የነበረውን ሰው የጤና ማውቆሙ እንዲ ሲያደርግ 5 ዓመት ፈርጄብሃለሁ አያስገድም እኮ ሎጂካሊ ጋይስ ማለት ኢፍ ሰምቲንግ ኢዝ ኖት ወርኪንግ ኢትስ ኖት ወርኪንግ ኤኒዌር። ሶ ማጥኛውን አይዲያሊስቲክ ከመሆንና በሐሳብ ደረጃ ከመከራከር ቫልዩ ቤዝድ ሆነን ህግ ላይ ያሉ ነገሮችን መሰረት አድርገን ብንከራከር ጤናማ ነው ብዬ አምናለሁ። እኔ አሁንም ቢሆን እንደ ጤና ባለሙያ ሁልጊዜም ቢሆን ጤና ባለሙያ ሰውን ለመርዳት ነው የሰለጠነው። ስለዚህ እኔ ሰውን እረዳለሁ የሚል ባለሙያ ነው የምፈልገው እንጂ በየምክንያቱ እጁ መሰብሰብ የሚፈልግ ባለሙያ ያ ሂዩማኒስቲክ ባለሙያ ነው ብዬ አላምንም በግል ላይ እኔ ቢኮዝ ማለት የሆኑ ነገሮችን በሃይማኖታዊ ቫልዩ ምክንያት እምቢ የምትል ከሆነ አንተው ራስህ የሃይማኖቴና አይፈቅድም እያልክ እምቢ የምትል ከሆነ የሆኑ ነገሮችን ደግሞ የሰዎችን ዊልና እንትን አቀጥብላ ስለዚህ ዲስክሪሚናተሪ ይሆናል ማለት ነው። ሰብአዊነትን አስቀድማለሁ ያልከው ነገር የሰዎችን ቫልዩና ሃይማኖት አስቀድማለሁ እያልክ ነው ማለት ነው። ሶ ማለት ያ ነገር እንደ ቫልዩና እንዳሳሰብ ኢት ካን ኖት ቢ ኮንሲደርድ እንደ እንትን አይቆጠርም እንደ ሰብአዊ መብት እንደ መጋፋት ስለማይቆጠር እኔ ሁልጊዜም ቢሆን አዳኝ ባለሙያ ረጂ ባለሙያ ታካሚን እየረዳ ነው ይሙት በቃ የሚሞትም ከሆነ ኢሪስፔክቲቭ ኦፍ ዘ ፔሸንትስ ዊች ኖት ቱ ዱ ሬሲስቴሽን ምናምን ማለት እየረዳ ነው ይሙት በቃ። ከዛ ለምን ረዳው የሚል ካለ ሰው ይምጣና እስቲ በምን ህግ ይጠይቃል ነው እኔ ጥያቄ። እዚህ ላይ ህጉ በሌለበት ለምን እንከራከራለን? እኛ ራሳችን በምን ህግ እንጠይቅህ? እሺ እየረዳህ እያገዝከው የምጠይቅበት ህግ የለም። ፔሸንት አውቶኖሚን ተጋፍታል ብሎ መክሰስ አይችልም። እሱ እኮ ኢቲካል ፕሪንሲፕል ነው። ኢቲካል ፕሪንሲፕል ነው። ሌጋል ፕሪንሲፕል ሰውን እርዱ ነው የሚለው እናንተ ኢቲካል ፕሪንሲፕሉ ነው። አውቶኖሚ የተባለው እኮ ሰዎች ኖርማሊ ለመውሰድ የማይፈልጉትን ህክምና እንዳይወስዱ እንዳናስገድዳቸው ነው በመርህ ደረጃ። ኤክሰፕሽኑ ግን ምን ሆነ? ላይፍ ትሪትኒንግ ሁኔታ ሆነ ወይ ወደ ከባድ ጤንነት ሁኔታ መሸጋገር ሆነ ወይም ደግሞ የፐብሊክ ሪስክ ሆነ ታካሚው ማህበረሰቡን ጤንነት ደህንነት አደጋ ላይ በሚያጋልጥ መልኩ አልታከም ማለት አይችልም። ለምሳሌ ተገደህ ትታከማለህ። ፔሸንትስ ለምሳሌ ክሮሲንግ ቦርደርስ ኦን ፉት ኦር ኦን ኤር ምናምን የራሱ ህግ አለ። ተገደህ ነው ተመርምረህ የምትገባው፣ ካልሆነ ወደዛ ሀገር አትገባም። ስለዚህ ኖርማሊ እነኚህ ህጎች የተቀመጡት አውቶኖሚ የሚለው ነገር መጀመሪያ የተቀመጠው ሰዎች ወደ ሆስፒታል እንዲመጡ ለማበረታታት ነው። ባይዘዌ ማለት መጀመሪያ ሰዎች ከባህል ትራንዚሽኑንም እንድትረዱት ከተፈለገ ትራዲሽናል ሜዲሲኑን በኮንቬንሽናል ሜዲሲን ለመተካት በተሞከረበት ጊዜ ላይ ሰምሃው ስቴቶች የማስገደድ ሁኔታዎች ውስጥ ገብተው ነበረ። እነኛን ነገሮች ለማስቆም በሚል ነው ባይዘው እነኚህ እኮ አይዲያዎች የመጡት ሐሳቡ የመጣው አውቶኖሚ እንጠብቅ የሚል ነገር የመጣው ያንን በተለይ ደግሞ ፖስት ሰከንድ ወርልድ ዋር ላይ 1914 12 11 አካባቢ ላይ ኮንቬንሽናል ሜዲሲኖችን ከማስተዋወቅ አንጻር የነበሩ አስገዳጅ የሚመስሉ ዜጎችን ወደ ህክምና ለምሳሌ የተለያዩ ህክምናዎችን እንዲወስዱና እንዳይወስዱ ከማድረግ አንጻር የማስገደድ ኤሌመንቶች ነበሩ፣ በተለይ እነኚህ በሶሻል ዲሞክራሲ ሀገራቶች ላይ ማለት ነው። እነኛን ነገሮች እነ አሜሪካ በተቃርኖ አመጡት። እነኚህ ዩኤስኤስአሮች ለምሳሌ ያሉ ነው እንግዲህ ፖስት ሶቪየት ዩኒየን ሀገራቶች ላይ የነበሩ በሶሻል ዲሞክራሲ አስተሳሰብ የነበሩ የአስገድዶ ይሄ ማህበረሰብን ማከም ነው ተብሎ የሚታሰቡ ልክ በቡድን ትምህርት እንድንማር ህብረት ስራ ምናምን ተብሎ ወይ የጋራ የሆኑ ሞቶችን ሲያራምዱ
የጋራ የሆነ የህክምና ግዴታም አለ። ስለዚህ ልጆችህን እንዴት እንደምታበላ ምናምን ፕሮግራም ወጥቶ በፕሮግራም ነበር ልጆችን የምታበላው። ሰዎች በዛ ፕሮግራም ውጪ ኃይለሥላሴ እሱ ነገር ተግባራዊ ያደርጉት ነበር። እንደ ሪኮሜንዴሽን አቅርበውታል። ባይዘው በአንድ ጋዜጣ ላይ አይቼዋለሁ። የምግብ ፕሮግራም ወጥቶ በዛ ፕሮግራም መሰረት ከዛ ፕሮግራም ውጪ ልጆች መመገብ አትችልም። በቃ ማለት ለምን የጤናማ ዜጋ መፍጠር አለብን ብሎ ስለሚያስብ ጣልቃ የሚገቡት እዛ ድረስ ነበረ። ከዛ በዚህኛው ወገን ያሉት እና አሜሪካ ወዘተ ምናምን ማህበረሰቦች እንግዲህ አሁን ሶሻሊዝሙ ለመጣል የሚንቀሳቀሱ ኃይሎች ኦፖዚንግ አይዲያ ይዘው መጡ። ምን የሚል አይ ሁሉ ነገር ፈቃደኝነትን መሰረት ያደረገ ነው፣ ኦቶኖሚ የሚባል ነገር አለ። አያችሁ ይሄ ነገር ፖለቲካዊ ነው። መጨረሻ ላይ ውጤቱ ስታዩት እኮ ፖለቲካ ነው እንጂ እንትን አይደለም፣ ሰብአዊነት አይደለም። ኢትስ ፖለቲክስ። እናንተም የፖለቲካ አጀንዳ አራማጅ ጽንሰ ሀሳብ ውስጥ መግባት ስለሌለባችሁ ነው። ኦቶኖሚ የሚባለው ነገር ሊበራል ዲሞክራሲዎች ናቸው ያመጡት። ስለምን ኦቶኖሚ ነው የምታወሩት? አልቲሜትሊ ኦቶኖሚ ሰውየው እኮ እንደ ሰው ስለሚጠቅም እኮ ነው የተፈጠረው ማለት ሰውየው። ስለዚህ ሰዎች የፈለጉትን ነገር የመሆን መብት አላቸው ስንል ማህበረሰብን ሁሉ ወደኋላ እያስቀረን ነው ማለት ነው። ስለዚህ የማህበረሰብን ጥቅም የሚያስቀድም አስተሳሰብ ሶሻል ዲሞክራሲ ይባላል። የግለሰቦችን መብት የሚያስቀድም ደግሞ ሊበራል ዲሞክራሲ ይባላል። እሺ እኛ ምንድን ነን? ኢትዮጵያ እኮ እንደ ኢትዮጵያ እኛን የምታውቀን እኮ ብሔር ብሔረሰቦች ብሎ እኮ ነው የሚጀምረው። ሲጀምር እንደ ማህበረሰብ እኛ እውቅና የተሰጠን በሰውነታችን ከምትለው ይልቅ በቡድን እንደ ማህበረሰብና እንደ ብሔር በቡድን ነው። ስለዚህ አንተ እንደ ግለሰብ ተነስተ እንደ ጤና ባለሙያ መብቴ ተጭሯል ብለህ እንደ ግለሰብ መሄድ አትችልም እኮ ኢትዮጵያ ውስጥ። አሁን ፍርድ ቤት ላይ እንደ ግለሰብ ማንም ሰው አያናግርህም። በሙያ ማህበር ተወክለ ግን በቡድን ግን ለምሳሌ ኢትዮጵያ ሕክምና ማህበር ግን አንተን ወክሎ ፍርድ ቤት ላይ ስለ መብቶች ሊሞግት ይችላል። ለምን? ሀገሪቷ እንደ ግለሰብ ስለማታውቅህ ነው። ዌድ የምትባለዋ ግን ግለሰብ ቅድም አቅርቤላችኋለሁ ከዙን አሜሪካ ላይ ብቻዋን ሄዳ የአቦርሽን ህግ አስቀይራለች። አሜሪካ ሱፕሪም ኮርት። ለምን? እዛ ግለሰቦች ስለሚታወቁ ነው። እኛ ጋር ግን ቡድን ነው የሚታወቀው። ህጉ ድጋፍ የሰጠው ለቡድኖች ነው። ግለሰቦችን ከየት ነው ያመጣችሁት እናንተ እያልኩ እኮ ነው እኔ። ግለሰቦችን ያመጣችሁት አሜሪካ ነቻ የጠመቀቻችሁ። ቢኮዝ ህክምናዎቹ ከዩሮፕ ከአሜሪካ በምናምን ስለመጡ እነሱ የራሳቸውን ፖለቲካ ኦቶኖሚ ብለው ጠመቁን እዚህ መሀል ላይ። ከዛ ለቲቪም ኦቶኖሚ። ኧረ እባክህ እንዴ! መልቲ ድረግ ሬዚስተንት የሆነ ቲቪ ያለው ሰው እኮ ታግቶ እኮ ነው መታከም ያለበት። አሜሪካ ላይ እኮ መልቲ ድረግ ሬዚስተንት ቲቪ ያለበት ሰው እኮ በኮርት ኦርደር እኮ ነው ሪስትሬን የሚደረገው። አትለቀውም። ያንን ሰው መልቀቅ ራሱ ወንጀል ነው። እኛ ሀገር ግን ቲቪን ለምናክም ይላል። ለምን? እንድንሞት ስለሚፈልጉ ሊጨርሱን ነው። ኤች አይቪንም ደግሞ በተመለከቱ አጀንዳዎች ከፈቀደች ካልፈቀደ ግን እንዳት ኮንፊደንሻሊቲውን ጠብቅለት። ከዛ ኤች አይቪ ይሰራል። አዶን ነው እንግዲህ ፕላኑ ያ ነው እየመሰለኛል። ግን ተረዱት ሀሳቡን እንደ ሀሳብ። እኛ ሶሻል ዲሞክራሲ አራማጅ ነን። የቡድን መብት ነው የምናስቀድመው። ሊበራሊ ደግሞ የግለሰብን መብት ዲክላይን ያደረግን ማህበረሰብ አይደለንም። የተለያዩ ቦታዎች ላይ በግለሰብ ደረጃ የሚወጡ ህጎች አሉ። ግን እንደ ጤና ባለሙያ ሁሌም ማህበረሰቡን ቡድኑን አስቡት። በቃ ለቡድኑ የሚጠቅመው ነገር የቱ ነው ስትል ሁሉ ነገር ግልጽ ይሆንልሃል። እናንተ አሁን የግለሰብ መብቶችን በማስጠበቅ አካሄድ ውስጥ ቡድን መብትን የሚጥስ ተግባር ስታደርጉ በእኔ በህግ ባለሙያ እይታ ሁልጊዜም ቢሆን ተገቢ አይደለም። ያ ነገር ኃላፊነት ያመጣል። ኢግኖራንስ ኦፍ ሎው ደግሞ ኖ ኤክስኪውዝ ነው ብዬ ልቅጣ ህብልና ያንን ስርዓት ባበጀው እኔ እቀጣቸዋለሁ። ግን አልቲሜትሊ ግን ሲስተሙ እንደ ሲስተም የሚሰራበትን ቋንቋ አውቃለሁ። ሰምሃው እኔም እኮ ቀለል ብዬ ነው የማወራችሁ። ለምን? ኮርሶቹ፣ ስልጠናዎቹ፣ ትሬኒንጎቹ የፈጠሯቸውን ነገር አውቃለሁ። በራሴ በእናንተ ላይ የተሰራው ነገር አውቃለሁ። ይሄ ትራንዚሽኑ ኦቶማቲክ አይሆንም። ይሄን ያህልም ተግባብተን ማውራታችን ትልቅ ነገር ነው። ለምን? የሆነ ጊዜ ላይ እነኝን ሀሳቦች አሁን ኮንፊደንሻሊቲን የተመለከቱ ኮንሰንትን የተመለከቱ ሀሳቦችን የሆነ ጊዜ ላይ ከባባድ ናቸው። አሁን ግን ኢንፑቱንም አውትፑቱንም በደንብ ስላየ ነው ማህበረሰቡ የፈጠረውን ነገር ስላየን ነው ይሄ ነገር እዚህ ጋር መቆም አለበት እያልን ነው። ከአቦርሽን ጋር የተያዙ አጀንዳዎችና እኔ አይ ሪሊ አፕሪሺየት ዘ ትራንስፓረንሲ ዩ ጋይስ አድ ግን ቋሚ አድርገ ነው ደግሞ የሆነ ጊዜ እየተገናኘ እንደዚህ ብናወራ ጠቃሚ ነው ብዬ አምናለሁ። እዚህ ላይ ግን ሱሌ እንትን ካላልኩ አንድ ሌላ ጥያቄ፣ ይሄ ሰርቪስ ዴናንስ አያመጣም ወይ ላለው አሁን ቅድም ያነሳናቸው እነዚህ አሁን ዋት ዊ ኮል ጆቫ ዊትነስ የሆነች እናት አይ እኔ ሆስፒታል ሆኜ ምናልባት ከደማው ደም ሰጥቶኝ ኃጢአት ከምገባ እዚሁ ቤት መውለድ ይሻለኛል ብላ እንደው ሆም ዴሊቨሪን አያበረታታም ወይ? ገብተዋል። ሰው ወደ ሆስፒታል እንዳይሄድ አያረግም ወይ ነው ይሄ አስተሳሰባ? አዎ እንትን ላይ አሁን እኮ የአንዳንድ ነገሮች ሌጋል ሪኮግኒሽን የሚሰጣቸው ከሆነ በዛ ቀዳዳ ብዙ ችግር ይገባል ተብሎ ይታሰባል። ለምሳሌ አሁን የሆነ አንድ ጤና ባለሙያ ነበር። አይ ዶንት ኖ ሜይ ቢ እናንተም ኬዙን ሰምታችሁት ይሁን አይሁን አላውቅም። ሂዝ ጋይናኮሎጂስት ኦአር ቴብሉ ስለተያዘበት ኤምኤስኤች ላይ ቱ ዘ ኔክስት ሆስፒታል ሪፈረንስ ካደረግ እቺ ታካሚ ትሞታለች ብሎ መጋዘን ውስጥ ስላችሁ ሊትራሊ መጋዘን ውስጥ እቃ ያለበት ክፍል ውስጥ አስገብቶ ለኦአር ባልተባለ በአግባቡ ባልተዘጋጀና ፍቃድ ባልተሰጠበት ክፍል ውስጥ ኦአር እንትን ሰርቶ አሁን እንግዲህ በተባለው መሰረት እናትም ጤና ልጅም ደህና ሁሉ ነገር ሴፍ ነበረ። ግን ጤና ባለሙያውም ፍቃዱ ሪቮክ ተደርጎበታል፣ ተቋሙም ደግሞ ፍቃዱ ተወስዶበታል። ግን እኮ ሰው አድነዋል። ይኸውላችሁ አንዳንድ ነገሮች አውትፑቱን አይደለም የምናየው፣ ይዞት ያ በዛ ቀዳዳ የሚመጣው ነገር ነው የሚታየው።
ሰዎች ሰብስታንዳርድ በሆነ ቦታ ላይ መታከምን በምክንያት የምንፈቅድ ከሆነ በቃ ሰው በተፈጥሮ ትንሽ ስግብግብነት ስላለበት እነኛን ነገሮች አበላሽቷቸው ባልተገባ መልኩ እየተረጎመ ዘላቂነት ማህበረሰብ ላይ ጉዳት ያመጣል ተብሎ ስለሚታሰብ ህጉ ሰብስታንዳርድ የሆነ ቦታ ላይ በቃ ሁሌም ክልክል ነው። ስትሪክትሊ ፕሮሂቢትድ በቃ ዘጋው። 1000 ሰው ብታድን አንተ ህግን ባልተከተለ መልኩ ህጉ ደንታ የለውም። ለምን? በዛ ቀዳዳ ገብቶ የሚጎዳ ነገር ስለሚመጣ። ስለዚህ እኛ አሁን የሆነች ቦታ ላይ አይ ቫልዩን እንጠብቅ የሚል ቀዳዳ አስቀምጠን የምናልፍ ከሆነ በዛች ቀዳዳ የሚመጣው ችግር ብዙ ነው። ግን በመከልከል ውስጥ ግን የሚመጣው ችግር ግን ትንሽዬ ነው። አሁን ህጉ የሚያየው አድቫንቴጅ የሚያየው ብፈቅድ ነው ብከለክል ነው። ከፈቀድን ሰዎች መጀመሪያ ጂኦቫ መሆናቸው ይታወቃል። ስለዚህ አንተ አያትን እያመጣ ጂኦቫ ነው እያልክ እኛ ጋር ብትገለው፣ ወንድምን እያመጣ ጂኦቫ ነው እያልክ ብትገለው፣ ጎረቤትን እያመጣ ጂኦቫ ነው እያልክ how can we know? አየህ አፈጻጸሙ አስቸጋሪ ይሆናል ማለት ነው። we don't have the means to prove your Jehovah ውነትህን የምናስታውቅበት ወይም ደግሞ የምናስረጋግጥበት መንገድ የለንም። ስለዚህ ሌጋሊ ስፒኪንግ ይሄ ነገር አንጻራዊ ሆኖ በየሰርከምስተንሱና በየሁኔታው ጤና ባለሙያውም ህግ አካላቶችም ኢንቮልቭ አድርገው እየወሰኑ የሚያልፉት ነገር ነው እየተባለ ነው ለረጅም ጊዜ የተንጠለጠለው እንጂ እነሱ ህግ ውስጥ ይግባልን ብለው ሪኩዌስት በተደጋጋሚ አድርገዋል። ጤና ባለሙያው አንደር ዶስ ሰርከምስተንስስ ቆሞ ማየት ነበረበት ወይም ደግሞ በፕሮሲጀራል በሆነ ነገር ስነ ስርዓታዊ ነገሮች የሰዎችን በህይወት የመኖር መብትን ሲነፍጉስና እንዴት ያሳዝናል። ያ ህፃን ልጅ አይደል ነው እንግዲህ መቼም በፈጣሪ ሳለመንጋት አለም፣ ግን ፈጣሪ ካልፈለገው አልፈለገውም ወይ አንደርስታንድ። ግን ተወልዶ ደግሞ ሆኖ ቢሆን ብለን ብናስብ ደግሞ ምን እንዳጣና እናቀም እና እኔ ዶስ ሰርከምስተንስስ አዜ ሎው ከተወሰደ የጤና ባለሙያን በቂ ጥረት ነው እኔ ቼክ ለማድረግ የምሞክረው። ጤና ባለሙያ በቂ ጥረት ካደረገና ሁሉንም አማራጮች ኤግዞስት አድርጎ ስቲል ፔሸንቱ ሪፊውዝ ካደረገ የኔ አስተሳሰብ አንደር ዘ አፕሮፕሪየት ሌጋል ፕሮቴክሽን ጤና ባለሙያው ከለላ ያስፈልጓል። ባለፈው እኮ ዳኛዋ በችሎቷ ላይ እኮ ተገደለች በጥይት አይታችኋል፣ ዜናውን ሰምታችኋል። ጤና ባለሙያው ተመሳሳይ ነገር እንደማይደረግበት በምን እናውቃለን? ሚስቴና ካቱ ብሎ ሌላ ሰው እንዲያት አታክ ቢያደርገው። ስለዚህ ሲስተሙ እንደ ሲስተም የራሱ የሆነ ከለላና ስርዓት ቢያዘጋጅ እኔ ሁላችሁንም አክሙ ነው የምላችሁ። እኔ አሁን የግል ደህንነታችሁ ኮምፕሮማይዝ እንዳይደረግ ነው ሰምሃው በቃ በኤግዞስሽን በምናምን ዳርዳሩን የምለው እንጂ ሌጋሊ ስፒኪንግ አለመርዳቱ ነው የሚያስጠይቀው። ባይዘው እዚህ ጋር እኛ ራሱ ከመከላከል በላይ የሰው ልጅ አንድ ሰው ራሱን እያወቀ ኢቨን ዲክሌር ቢያረጉና አንሰራም ቢሉ ኢቨን ይዛ እኮ ጎትተህ እኮ አንስቴዣም ቢሆን ሰርጀሪም ቢሆን ጠምዝዘህ ምናምን የምታደርገው ነገር አለ። ፈቃደኝነት ይጠይቃል። እኔ አንድ ኢንቱቤሽንም ላድርግ ስፓይናልም ልስጥ ምንም ላድርግ የዛ ሰው እንትን እኮ ያስፈልጋል እኮ። ይሄ ፖሊስ ጣቢያ አይደለም ካቴና ጁላስ ገብተህ ጎትተህ እስር ቤት እንደማስገባት ራሱ ቀላል አይደለም። የሰው ልጅ መድኃኒት ነው የምሰጠው፣ ፕሮሰስ አለው። እነዛን ሁሉ ስቴፖች እንዴት ነው የሚሄደው? እምቢ እያለ እኮ ነው ይሄ ሰውዬ ማለት ነው። እንዴት ነው ፈልቅቀው ወስደህ ጆሮውን ጠምዝዘህ ለማለት ራሱ የሚያስደፍር ሁኔታ አይደለም የጤና እንትኑ ማለት ነው። ያ ሰውዬ ፈቃደኛ ሆነው እንኳን ስቴብል ያልሆኑ ፔሸንቶች ራሳቸውን እንትን የማይሉ ፔሸንቶች እኮ እኛ በጣም ፕሮሰስ አለው እዛ ሁኔታ ውስጥ ስንሆን ማለት ነው። አንፈልግም ካለ አንድ ሰው እንኳን አንፈልግም ፈልጋለሁ ብሎ እንኳን በአንዛይቲ ምክንያት በፍርሃት ምክንያት ምናምን እንኳን በጣም ነው ቻሌንጅ የምናደርገው። ፈቅደው ራሱ ፈርመው ራሱ ሲፈሩ እኛ ላይ የሚፈጠረው ቻሌንጅ አለ። አጌን ደግሞ አንፈልግም ብሎ ሪፊውዝ ያደረገን ፔሸንት አንድ ወላድ ያለች እናት ኢቭን ፒቪ ለምን አየክ ብሎ ዘሎ የሚያንቅ ባልኮን ያለው ፒቪ ሴቶች ሌበር ላይ ያሉ ፒቪ ሲታይ ምን ልትሆን ነው ሚስቴ እንደዚህ የምትነካው ብሎ ሊደባደብ የሚቀጣ ህዝብ ባለበት እንዴት ነው ጎትተክ ለሰርጀሪ ይዘህ የምትገባው? ሲስተሙ ነው ችግር ያለበት እንጂ እኛ ሰው ለመርዳት ነው ሲጀመር ሆስፒታል ውስጥ የምትገኘው። ሲጀመር እኔም ያልኩት ዜድ ነው አልስምሽ። እኔ መጀመሪያም ያልኩት እችኛውን ሀሳብ ነው። ህጉ ፕሮቴክሽን ስላልሰጠ ነው። ጤና ባለሙያው ሴፍ አይደለም እንደዚህ ፕራክቲስ ለማድረግ። ራሱን ለአደጋ አጋልጠህ ደግሞ ሌላውን እርዳ የሚል ህግ ደግሞ የለም። በህጉ ላይ ያለው ሌሎችን መርዳት ራስን ለአደጋ ሳያጋልጡ ነው ይላል። ስለዚህ አንቺ እንዳልሽው አንቺ ለአደጋ ተጋልጠሽ ጤና ባለሙያ ለአደጋ እየተጋለጠ ሰዎችን ላድን የሚለው አስተሳሰብ ሌጋሊም በወንጀል ህጉም ትክክል አይደለም። ሰዎች ራሳቸውን ሴፍ ጋርድ ማድረግ የራሳቸውን ደህንነት እየጠበቁ ነው ሌሎችን የሚረዱት እና በዛኛው አስተሳሰብ የተከለከለ ነው። እኔ ህጉ እንደ ህግ መጀመሪያ he should provide አንድን ቤስት ኢንተረስት ኦፍ ዘ ቻይልድ ብለን ስናወጣ ያ ነገር እኮ አፈጻጸም ይፈልጋል። በአፈጻጸም ደረጃ ላይ እንዴት ተግባራዊ እንደምናደርገው በዛ ተግባራዊነት ውስጥ ደግሞ የሚገጥሙንን ቻሌንጆች እንዴት እንደምንወጣው ሲስተሙ እንደ ሲስተም አብሮ ፕሮቫይድ ባለማድረጉ ምክንያት የተከሰቱ ክፍተቶች ናቸው እነኚህ። ስለዚህ እኔ በተለይ እንግዲህ በህፃናት ሳይድ በኩል ያሉት ነገሮች for which I'm really sorry እኔ በተደጋጋሚ ብዙ ቦታዎች ላይ ሀሳቡን የሚቃወም ሰው የለም፣ ግን ሲስተሙ ላይ ግን እነኚህን ነገሮች ተግባራዊ ለማድረግ የሚያስችሉ ቱሎችን ተቋማዊ ስትራክቸሩን ግን ለመዘርጋት ጥረት ግን እየተደረገ አይደለም። እነኛ ነገሮች ክፍተት ይመስለኛል። ግን ያንቺ ቤዚክ ጥያቄሽ ግን የሚያንጠለጥለው ዞሮ ዞሮ እኮ እኔ አስገድጄ ስነ ህክምና ብዙ ነገር አለው በፍቃደኝነት ስንቱን ነገር አስገድጄ እችላለሁ ነው ኦፍ ኮርስ። ስለዚህ አሁን ሰዎች ሆስፒታሎች ምን አይነት ነገር ፕሮቫይድ ማድረግ አለብን ማለት ነው። አጌንስት ሜዲካል አድቫይስ ያሉ ሰዎች እኛ ጋር መሞት መብት የላቸውም። በቃ ይውጡ ከተቋሙ። ኢፍ ዩ ስቲክ ዴር እረዳሻለን። በቃ ግን ሰብስታንዳርድ ነገር ደግሞ ስሩልኝ ማለት መብት የለሽም። በስታንዳርዱ መሰረት ነው የምንሰራው።
ስለዚህ ማለት አንቺ ሰብስታንዳርድ ነገር እንድሰራ ልታስገድጂኝ አትችይም። በቃ እኔ ይሄን ነገር ስለማልወድ ያን ነገር ስለማልወድ እቺን ብቻ ስራልኝ፣ ጨዋታ አስገባልኝ፣ በርበሬ አታስገባልኝ እንደሚባለው በህክምና ውስጥ እቺን እንዳታስገባልኝ ብለሽ አይ እሱ ሰብስታንዳርድ ነው፣ እኔ በዛ መልኩ አልሰለጠንኩም ነው ማለት ያለብሽ። ስለዚህ በህክምና ስታንዱ መሰረት የሚታከሙ ከሆነ እዛ ይቆያሉ። አውት ኦፍ ዘ ስታንዳርድ ከሆነ ግን ህክምና ሪኮስት ያደርጉ ያሉት ዊ ዲስቻርጅ ዘም ፎርስፉሊ I'm being honest in here. We discharge them forcefully. We cannot see you die in here. We are not trained for that ብለን ማስወጣት አለብን። ለሌሎች ፔሸንቶች የሚሰጡት ትምህርት ጥሩ አይደለም። ጤና ባለሙያስ እነሱን ለማሳመን የሚወስደው ጊዜ፣ ጉልበት፣ እንደዚሁም በስራ ጫና የደከመ ጤና ባለሙያ ፋቲግ በርናውት ያለበት ባለሙያ ነው። ገና ደግሞ እንግዲህ እነሱን ለማሳመን ከነኚህ ሰዎች ጋር ተያይዞ የሚመጣ አጀንዳ ለመፍታት የሚወስደው ጊዜ፣ ጉልበት ራሱ በጣም ያሳዝናል። ሶ ለኛ ነገር ሌላ ነገር ሊያውለው ይችላል። ሶ if you are not adhering to my protocols then you should leave የሚል ፕሮቶኮል አብሮ ለሆስፒታሎች በፕሮቶኮል ደረጃ ሊወጣ የሚችል ነው። we don't need big laws ኖርማሊ እነኚህ ነገሮች ለማስፈጸም። so those who are going against medical advice የሚሄዱ ሰዎች ሰብስታንዳርድ ኬርን እንዲሰጣቸው ሆስፒታልን የማስገደድ መብት የላቸውም። because ኬሩ ሰብስታንዳርድ ይሆናል ከዛ ውጪ ከተሰራ so you cannot be obliged to accept ሰብስታንዳርድ የሆኑ ኬሮችን እንድትሰጪም ልትገደጂ አትችይም፣ በእኔ ቫልዩ በእኔ ፍላጎት ምክንያት ማለት ነው። ስለዚህ እነኛ ታካሚዎች አውቶማቲክ ዲስቻርጅ መደረግ ነው ያለባቸው እንጂ በቃ ማለት እንዲወጡና ሌላ አማራጭ ይፈልጉ። በቃ ማለት ስርዓቱ ለዛ ነገር መፍቀድ አለበት። አዶን ነው የሚጠየቁበት አካሄድ ደግሞ ካለ በህግ መሰረት የሚጠየቁበት መንገድ ሴት መደረግ አለበት። ግን I really appreciate your question። ያ ዜድ በጣም ጥሩ ጥያቄ ነበረ። ሶ በሌላ ጊዜ ቀጠሮ ይዘን ብናራዝመው እና አይዲያውን በዛ ብንዘጋው አሪፍ ነው። እሱ ላይ በጣም ኢንተረስቲንግ የሆነ ነገር ነው ኤክስፕሌን ስታደርግልን የነበረው። ከዚህም በላይ ደግሞ ሞር በቀጣይ ሴሽኖች እንጠብቃለን። እዛ ላይ እናጠቃል። ዶክተር ዳኜ እስካሁን አብረን ስለቆየ እናመሰግናለን። በቀጣይም ከኛ ጋር እንድትሆንልን እንጋብዛለን። ሴሽኖች ይኖሩናል በሳምንት 3 ቀን ስፔሻሊ ማክሰኞ፣ ሐሙስ። ስብስቡ እንደ ስብስብ ሪፕሬዘንቴሽን ያለው ነው ማለት እንደ ሀሳቦቹ መነሳታቸውና እንደዚህ ዳይቨርሲፋይድ ራሱ መሆናችን ብዙ አይገርመኝም። እንትናችንን ሳየው ማለት ያለንን ስብጥር ሳየው so that's really interesting to hear። ደግሞ እንደ ሙያም ደግሞ ብዙ አይነት የህግ ባለሙያውም አንስቴሲስቱ ሰርጅንም መጣ፣ ጋይኒ ሰዎችም መጡ። አይዶ ነው እንግዲህ ሌሎችም ባለሙያዎች አንስቴሲስቶችም አላችሁና ሌሎችም እንደነበሩ ተስፋ አደርጋለሁ። እኔ I really appreciate the time we had። ሪኮርዲንጉን ካለ ሼር ብታደርገኝ እኔም I will አንዳንድ ነገሮችን ኤዲት አድርጌ እልክልሃለሁ። ቴንክ ዩ። በደስታ በጣም እናመሰግናለን። እንግዲህ ለቀጣይ በዚሁ ቃል እንድትገባልን እንፈልጋለን። በደንብ ፕሮሞሽን ሰርተን የሆነ ቀን ላይቭ እኔ እናንተን እንደ እንትን ነው የማያቸው። ይሄ ምን ይባላል በህጉ ላይ ዘ አንፕሮቴክትድ ይባላል። ዘ አንፕሮቴክትድ ማለት all the critics goes to the poor intern እንደሚባለው ብዙ ጊዜ ሜዲካል ሪፖርቶች ሲጻፉ ኮምፕሊኬሽንስ ዲዩ ቱ አነስቴዥያ ብሎ መጻፍ the most simple term I don't know ማለት legally speaking ባለሙያው እንደ ባለሙያ እናንተ ስትሰሩ አንደኛው ባለሙያ ሌላውን ባለሙያ ብሌም የሚያደርግ አገላለጽ መጠቀም በህጉ መሰረት ክልክል ነው። so you cannot write something like that on a document። so ማለት complications due to anesthesia ወዘተ መሆኑን እና የሆነ ሌላ unexpected ስቶሪ መሆኑ እሱ እኮ ሰብጀክት ማተር ኦፍ ኦቶፕሲ if at all። so ግን ሰርጅን እንደ ሰርጅነቱ ሐኪምም እንደ ሐኪምነቱ whatever እንግዲህ አሲስታንት እዛ የነበረ ሰው አይ ኮምፕሊኬሽን ዲዩ ቱ አነስቴዥያ ብሎ ለመጻፍ ማን ነው ስልጣኑ የሰጠው? ማለት there is ማለት ያኮ it's a subject ሙያ እኮ አለው። በቃ ፎረንሲክ ባለሙያ አለ፣ ፓቶሎጂ ባለሙያ አለ። they do their work። በቃ የሚመለከታቸው ሰዎች እዚህ ውስጥ ገብተው if that day is a subject matter of investigation የሚሆን ከሆነ ግን ጤና ባለሙያ ግን በሌላ ጤና ባለሙያ ላይ የተሰማውን ነገር የመጻፍ መብት የለውም። ያው ይሄ ለሁላችሁ መልእክት ይሁን። እዚህ ጋር ያላችሁ ሰዎች ያልተገባ መድኃኒት ተሰጥቷል፣ ኦቨርዶዝ መድኃኒት ተሰጥቷል ብታዩ ራሱ መጻፍ አትችሉም። ባይዘው ብታይ ራሱ ሪኮርድ ዩር ኦውን ውጣ በቃ። ከዛ የሌላውን ሰው ስንጠይቅ ታወራለህ። አዳም እዛ ጋር ነበር ካለ ከሌ አድሬናሊን በምን ያህል ፐርሰንቴጅ ምናምን እንደዚህ ወጋ ወይም ደግሞ በምን ሩት ተሰጠ ብዬ ስጠይቅ ታወራለህ። ያን ግን የራስ የሰጠውን ነገር መዝግብ። የሌላውን ሰው ታዝበሃል። በቃ ማስቆም የምትችለው ነገር አስቆመሃል። አዶን ነው ይፋቶል ጥፋት ነገር ሲፈጸም ቆሞ የሚያይ ጤና ባለሙያ አይደለም። ግን በራሳችሁ እይታና ክሊኒካል ጀጅመንት እየተነሳችሁ የዚህ ነገር እንትኑ ይሄ ነው ብሎ የምትመዘግቡ ወጣችሁም ደግሞ ለቤተሰቡ ገደለላችሁ ምናምን አዶን ነው። ለምሳሌ ታፕን ጎንደር ሆስፒታል 2006 ኮርስ ለመስጠት የሚያርኩበት ኦአር ውስጥ አብረው እየሰሩ ጂፒ ወጥቶ ይኸው ገደለላችሁ ብሎ አነስቴሲስቱን can you imagine what it means? ቀደም ብሎ ወጥቶ አየሩን መያዝ ከዛ በኋላ ቤተሰቦችን ለማሳመን ይፈጠር የሚችለውን እንትን አስቡት። ስለዚህ
ጤና ባለሙያዎችም አኔስቴሲስቶችም ሪፍሬን ፍሮም ብሌሚንግ ዘ ፊዚሽን ፊዚሽኖችም refrain from blaming the anesthetist. If there are any disputes as to what happened on the practical course of the case, let it be a subject matter of ethics committee ወይም ደግሞ የሚመለከተው አካል በቃ ኢንቨስቲጌት ያደርገው በቃ እንጂ አንዳችሁ በሌላቻችሁ ላይ ምንም ነገር የመጻፍ ህጋዊ መብት የላችሁም። ስትጠየቁ ግን ልታወሩ ልታስረዱ ትችላላችሁ። ለራሳችሁ ማስረጃ ግን መያዝ ትችላላችሁ if you think that is actually beneficial to the course of the case እና አደራ እኔ ብዙ ጊዜ በተለይ በቃ ማለት cause of death anesthesia complication ብላችሁ መደምደሙን በተለይ አደራ ምኑ ታውቆ ነው አንድ ሰው እዛ አዳራሽ ውስጥ ያንን ነገር ሊደመድም የሚችለው? አይ ዶንት ኖ። አነስቴዚያ ባለሙያው እንደዛ ብሎ መጻፍ ይችላል፣ መብቱ ነው ከመሰለው። that is clinical judgment and we cannot ያን እሱ አድሚት አድርጎ የጻፈውን ነገር እኛ አጌንስት ፕሩፍ ልናደርግበት የምንችልበት መንገድ ካለ አይ ዶንት ኖ ሜቢ ግን ጤና አነስቴዚያ ባለሙያው ሊጽፍ ይችላል፣ ግን ሐኪሙ ግን እንደዛ ብሎ መጻፍ አይችልም። ኮዝ ኦፍ ዴይዙን ዲተርማይን ከማድረግ አንጻር የገባውን ነገር ሊናገር ይችላል፣ ሜዲካል የሆኑ ጀጅመንቶችን ሊያወራ ይችላል። ግን የሌላውን ሰው ሙያ በተመለከተ ግን የሆነ ነገር ገብቶ መጻፍ አይችልም። አደራ እሷን። ቴንክ ዩ ጋይስ። ቴንክ ዩ ሱሌማን ብራዘር፣ በጣም አሪፍ ነገር ነው የተናገርከው። በጣም ብዙ ሰዎች ጋር ያለ ነገር ነው ይሄ። ባይዘው እንደ ድምፅ ነው የሆንከን እና ባይዘው እንትን እኮ ነው ይሄ ነገር ባይዘው ካለማወቅ ነው የሚመነጨው። ስፔሻሊ አሁን ይሄ ያንግ ሰርጅንስ እንደዛ አያረጉም። አይታችሁ አሁን እየተለወጠ ያለ ነገር አሁን ላይ በጣም አሪፍ ነው። አሁን ላይ ድሮ ግን በጣም የነበሩ አነስቴሲስቶች በጣም በዚህ ጉዳይ በጣም ስራግር አልገው ነው እዚህ ጋር የደረሱትና አሁን ላይ ጥሩ ነው ያለውም እንትን ዘይ ቲንክ በቃ ቢንግ እዛ ጋር ጀስት ሰርጅን ዘ ሊዲንግም ስለሚባል ኮዝ ኦፍ ዴስም ራሱ መወሰን እንደሚችል ነው የሚሰማው። ዘ ሪያሊቲ ግን እንደዛ አይደለም። ሁሉም አንደኛ ባይዘይ እንደ ቲም ወርክም እኮ ነው ነገሩ የሚያስጠይቀው። የመጀመሪያው ቀጥሎ ይሄ ኢንዲቪጁዋሊ በስኮፕ ኦፍ ፕራክቲስ ኢቫሉዌት ይደረጋል። ይሄን አይ ቲንክ ሱሌማን በደንብ ከኛ በላይ ይሄን ነገር አንድ ቀን እንትን ትልልናል እና አሁን እንደውም ጥሩ ነው ሱሌ ተስተካክሎ ነው። ድሮ ፔሸንቱ እንትን አክታም ከያዘው አነስቴዚያ ኮምፕሊኬሽን ይባል ነበር ለማለት ነው። legal liability ሲሆን ግን the shifting the blame is still there። አንተ ቶክ አባውት በቃ ስለ ሙያ አውራ መጀመሪያ ስለ አነስቴዚያ ሙያ it's not within the scope of your authority መጀመሪያው እዛ ነገር ላይ ፊድባክ ኖርማሊ መስጠት። ሶ ይሄ አብሮ የመስራት የመተማመንን ቫልዩ የሚሽር ነገር መሆን የለበትም። የምናደርጋቸው ኖርማሊ ተግባራቶች አልቲሜትሊ ኮንትሮቨርሻል የሆነ ነገር ኮንትሮቨርሻል ነው። በቃ ለምሳሌ ኮዝ ኦፍ ዴይዝ ሁልጊዜም ቢሆን it has to be determined። በቃ ማለት እንደ ባለሙያ የራስህን ስኮፕ መሰረት አድርገህ የራስህን ጀጅመንት ማስቀመጥ መብት የተጠበቀ ነው። ወደ ሌላ ሰው ሙያ ግን ገብተህ አከሌን የገደለው አከሌ ነው እንደዛ ያደረገው የመባባል መብት የላችሁም። ሰው ያኛው ነገር ተገቢ ነገርም አይደለም። ብዙ ሰዎችም በዚህ ነገር ሀርምድ ሆነዋል። አደ ፈርስት ሳይት በተለይ ፔሸንቶች እንዲጠምዷቸው እንዲጠሏቸው ምናምን ብዙ ነገር ብዙ አይደል ነው። ፖስት ሜዲኮ ሌጋል ኢዝ ኔቨር ዘ ሴም። ሰዎች ህይወታችሁን በሁለት ክፈሉት። በቃ አይደል ነው የኢትዮጵያንን ህይወት ድህረ ሚሊኒየም እና ክፍለ ከ2000 ዓመተ ምህረት በፊት አይደል ነው ዩኒቨርሲቲ ላይ ያለው 30 ብር በወር ይበቃል ተብሎ እንደው ይበዛበታል ሁላ ተብሎ ውይይት ተደርጎ ነበር። ቤተሰብ ላይ ሊቀነስብኝ 98 ነው ዩኒቨርሲቲ የገባሁት እና ግን እኔ አሁን አስቡት ሐዋሳ ዩኒቨርሲቲ ስገባ አባቴ 100 ብር ነው የኪስ የሰጠኝ ከአሰላ ወደ ሐዋሳ ሲሄድ እና ከአሰላ ሻሸመኔ 17 ብር ነው። ከሻሸመኔ ደግሞ ሐዋሳ 3 ብር ነበር። እዛ ስደርስ 70 ብር ነበር። እዛው እያለው ግን ህይወት ተቀየረ። በቃ ማለት ሚሊኒየም ገባ ተባለ። ሚሊኒየሙ ሌላ ታሪክ እዚያ ውስጥ ይዞ መጣ። ሶ ማለት ህይወት ሁለት ሆነ ማለት ኢትዮጵያ ውስጥ ሜዲኮ ሌጋል ሲገጥማችሁ ህይወታችሁ ለሁለት ክፈሉት። በቃ ቀድመ ሜዲኮ ሌጋል እና ከዛ አፍተር ሜዲኮ ሌጋል ሌላ ሰው ናችሁ። በቃ እናንተ ራሳችሁን በሆነ መንገድ ጥሩትና ጓንም አድርገ ሴትስኮፕንም አድርገ መሀላችን ሂድ እንጂ እኛ ሌላ ሰው ነው የምናየው። በቃ ማህበረሰቡ በተለይ ደግሞ ለኝ ፕሮሎንግድ የሆኑ ሜዲኮ ሌጋል ኬዞች ሲገጥሟችሁ በተለይ አንዳንዴ እናንተ ይሄ ባጠፋችሁትም ባላጠፋችሁትም በተለይ ባላጠፋችሁትም ሀምብል ሆናችሁ ተገኙ። ለምን አልቲሜትሊ ስማችሁ ከወጣ በኋላ ማለት ሰዎች ሜዲኮ ሌጋሉ ስተቱ ከተወራ በኋላ እውነታው ላይ ጀጅመንቱ ላይ እንኳን ነፃ ብንልህ ስለ ነፃ ስለመባል ዜና አይሆንማ። ጥፋተኛ ከተባልክ ነው ዜና የሚሆነው። አንተን ብሌም ማድረግ ብዙ ቪው ይኖረዋል። ግን አይ ባለፈው ብሌም የተደረገው ጤና ባለሙያ ግን ነፃ ተብሏል የሚል ዜና ብንሰራ ግን አምስት ሰው አያየውም ያንን ቪዲዮ። በባህሪው ኔጌቲቭ ነገር ነው የሚወጣውና
ባጠፋችሁበትም ይሁን ባለጠፋችሁበት ስቴይ ሀምብል በቃ ሃላንድ እንዳለው ሃላንድ ሀምብል ነው ብዬ አልገምትም። በእርግጥ ግን የስቴይ ሀምብል በቃ ሰዎችን ሁሌም ለማሳመን ለማነጋገር ሁሌም እድሉን ውሰዱ። በቃ እነኛ ሰዎች የሆነም ቦታ ቢሄዱ አሳምናለሁ ብለህ ደረታችሁን ነፍታችሁ ራሳችሁ ለሜዲካል ሊጋል ኤክስፖዝ አታድርጉ። ባይሄዱ ስለሚሻላችሁ ለእናንተ አልቲሜትሊ ትንሽ ደግሞ እነኚህ ሬጉላተሪዎች ጤና ባለሙያዎች ያው አልታወቀባቸውም እንጂ ያጠፋሉ አይነት የሚል ደግሞ የሆነ የውስጥ ህግ አይነት አሳሰብ ስነልቦና አላቸው። በተገኘው አጋጣሚ እንደው እናንተ ነፃ ከሚሉበት ሩም ይልቅ ስታንዳርድ ኦፍ ኬሩን ከፍ እያደረጉት እናንተ ነጥብ የሚያስጥሉበት ምክንያት ነው የሚፈልጉት። there could be more points on which you could be evaluated ማለት እናንተ አልፈናል ወይም ደግሞ የሚያሳልፈኝ ስራ ሰርቻለሁ ብላችሁ ስታስቡ ኢቲክስ ኮሚቴው ያን ነገር የሚያይበት ፓራሜትር ላይ ስታንዳርድ ኦፍ ኬሩን ከፍ ክላውድ 9 ካደረገብህ አንተ በኢምብራየር እና ታች አሩን ነው በትንሽዬዋ ፍላይት ስታስብ በክላውድ 9 ደረጃ ከፍ አድርጎ በፍላይ ሜስ ደረጃ ካደረገብህ ስታንዳርዱ በቃ ተበላህ ማለት በትንሽዬ ሊክ ስታስብ አንተና ኢቲክስ ኮሚቴ ትንሽ ፓራሜትሮቹን ያሰፋቸዋል። አንዳንዴ የሙያ ፍቃድ ጉዳይ ያነሳብሃል፣ አንዳንዴ ስፔሲፊክ ትሬኒንግ ጉዳዮችን ያነሳብሃል፣ አንዳንዴ ፕሮቶኮሎቹ ተለጥፏል ይታወቃሉ የሚል ነገር ነው። በምን ነጥብ እንደምትጥል አታውቅም። ስለዚህ እዛም ሲሄድ አሸንፋለሁ ብላችሁ ደረታችሁን ወጠር ከምታደርጉና ፔሸንቶችን ሂድ የፈለከውን አምጣ ምናምን ከምትሉት ሁልጊዜ take the first time to introduce yourself to the patient and tell them like whatever details happened over there. anesthesia ራሱ ማለት ምን ማለት እንደሆነ anesthesia በራሱ ሞቶ መነሳት ነው በራሱ ማለት የመጀመሪያው ሰውየው ማለት the most I don't know ህክምናው ቀለል ብሎ ሲሄድ የአnesthesia ባለሙያ ሮል ግልጽ ላይሆን ይችላል ለሰዎች። ህክምናው somehow anesthesia ነገሮች ኮምፕሊኬት ሲያደርጉ ነው የእናንተ ሮል ኦቨርት ሆኖ የሚወጣው። when anesthesia soft ሆኖ ሄዶ ህክምናው ካለቀ anesthesia ባለሙያ ሰው ዘሩ ብላዩ በቃ everybody is grateful to the surgeon ወይም ደግሞ to the orthopedic whatever እንግዲህ is performing the procedure and you guys are automatically ተረስታቸዋል። ግን when things complicate and go wrong that is normally when you come into view እና የሲስተሙ በመልካሙ ጊዜ ኖርማሊ አመስጋኝ መሆን እንዳለበት ይሰማኛል በራሴ። ግን በራሱ አነስቴዥያ በራሱ መጥፎ ነው። ያ ነገር ደግሞ ለማህበረሰቡ ትምህርት መስጠት አለበት። ቢቻል ሰው ያለ አነስቴዥያ ነው መሰራት የነበረበት ግን ስለማይቻል ነው በቃ እንጂ ኢቪል ነገር ነው የመረጥ ነው። ስለዚህ እናንተ ኢቪል ኮርስ ነው የወሰዳችሁት ማለት it is meant to ሌሎችን ለመርዳት ሌሎችን ለማገዝ ብለን ኢቪል የሆነውን ነገር መርጠናል። በቃ ሰዎች እየጮሁ እያበዱ መሰራት ስለሌለበት somehow የእናንተን ሙያ አስፈላጊ አድርጎ አምጥቶታል እንጂ በመሰረታዊነት የእናንተ ስራ ሃርም ነው በመርህ ደረጃ። ይሄን ነገር ማህበረሰቡ እንዲያውቅ መስራት አለባችሁ። ስለዚህ ሃርሙን ኮንትሮልድ በሆነ መንገድ ስለምትሰሩት ነው እንጂ you are harming the patient ግን in a controlled mode in a standard መሰረት አድርጋችሁ ስለምትሰሩት ነውና ይሄን ነገር ደግሞ ማህበረሰቡ መረዳት አለበት። ያ ሃርምን የማድረሱ ነገር ያልተጠበቁ አውትከሞችን ይዞ ሊመጣ እንደሚችል ከዛ ነገር ጋር በተያያዘ ያሉ ኮምፕሊኬሽኖችና ሊመጡ የሚችሉ ፋክተሮችን እንስራው ቢባል ቫሪያብሎቹ በጣም ብዙ ናቸው። ጤና ታካሚዎች 1000 ቴስት ሊሰሩ I don't know maybe it could be more sometimes ማለት እንደዛ አድርገህ ብሰራህ እኮ እኔም ነፃ ሆናለሁ። ግን እነኛ ነገሮች ደግሞ ብታበዙበትም ህክምናው ራሱ ላይ ሰጥ ነው ሁሉም ህክምና ላይ ዲሌይ ሊኖር ነው። so there is a need to assume some factors and የሆኑ ቴስቶችን ግን በመሰረታዊነት ደግሞ የምትሰሯቸው አሉ እንደ ፕሪአነስቴዥያ እንትን ኢቫሉዌሽን ሆኖ የምትሰሯቸውና ከዛ ሪኮርድ ደግሞ የምታደርጉት ነገር አለ። ያንን ፕሪአነስቴዥያ ኢቫሉዌሽን በደንብ ሪኮርድ አድርጉ። የሆኑ ፋክተሮችን ግን ንገሯቸውና እነኚህ ነገሮች ለማሰራት እንደማያስፈልግና በተለመደው አሰራርም አንላይክሊ ሲናሪዮ መሆናቸውን እንዳመኑበት አስፈርሟቸው። እናንተ ብዙ ጊዜ ትንሽ ጄኔሪክ ተርም ስለምትጠቀሙና እቺኛዋን እኔ ያልኩትን ተርም ተጠቀሟት። የሆኑ መሰረታዊ እንትኖችን አድርጌያለሁ። እነኚህ መሰረታዊ ግን እነኚህ ደግሞ 1 in 1 million ናቸው፣ 1 in 500,000 ናቸው፣ 1 in 10 million ናቸው። there could be a likelihood of ደግሞ እነኚህ በኋላ ለምን አልሰራህም ለምን አላልከኝም እንዳይልህ እኮ ነው። አይ ይሰራልኝ ካለ ይሰራለታል በቃ እነኛም ቴስቶች ግን ህክምናው እንዲለይ ያደርጋል ወዘተ። እዛ ነገር ላይ ትግባባለህ somehow። እስቲ ቆይ የሆነ ቀን ሴሽን እናዘጋጅና I think it's better to address the wider anesthesia society ደግሞ እንግዲህ ማህበረሰቡን instead of አሁን selected group discussion ከምናደርገው ሐሳቡም እየተዘጋ ስለሆነ እንደገና እኔ ወደ ትሬኒንግ ያ አሪፍ ፖይንት ስላነሳ ነው ላቋርጥ ያልፈለኩትና በሰፊው ደግሞ እንደምንመለስበት ነው ማስበውና እንደዛ ይሻላል። ጋይስ ለነበረን ጊዜ በጣም እናመሰግናለን። በቀጣይ እንገናኛለን። ሁላችሁም ደህና ደሩልኝ። አመሰግናለሁ። Thank you.